ይህ ደግሞ ስለ ነገረ ቅዱሳን እዚሁ ላይ የሌለ ሊሆን ይችላል፣ ግን የተወሰነ ብታውቁት ጥሩ ነው ብዬ ማስበውን አንዳንድ ነገሮችን ለማንሳት ነው የምሞክረው። እንደምታውቁት ቅድስና የእግዚአብሔር የባህሪ ገንዘብ ነው። ቅድስና የእግዚአብሔር የባህሪ መገለጫ፣ እግዚአብሔርን ከምናውቅባቸው ነገሮች መካከል አንዱ ቅድስናው ነው። ስለዚህ ቅድስና የእግዚአብሔር ገንዘቡ ነው። ነገረ ቅዱሳን ብለን ስንል እግዚአብሔር ሳይሰጣቸው ከእግዚአብሔር ሳይቀበሉ በራሳቸው ቅድስና ያላቸው ሰዎች አሉ፣ ወይም ሰዎች ወይም መላእክት አሉ ማለት ሳይሆን ቅድስና የእግዚአብሔር ገንዘብ ስለሆነ የእግዚአብሔር ገንዘብ ከሆነው ከሱ በጸጋ ቅድስናን የተቀበሉ ሰዎች አሉ። ስለነዚህ ቅዱሳን ሰዎች ነው የሚያተኩረው ትምህርቱ ማለት ነው። እግዚአብሔር በባህሪ መገለጫው ምንድን ነው አልኳችሁ? ቅዱስ ነው፣ መገለጫው ነው። ቅድስና የእግዚአብሔር የባህሪ መገለጫ ይባላል። ነገረ ቅዱሳን የሚባለው ደግሞ እሱ በባህሪው ቅዱስ ስለሆነ የባህሪ ገንዘቡ ስለሆነ ቅድስና በጸጋ እሱ ያከበራቸው፣ የመረጣቸው፣ የወደዳቸው ሰዎች ሕይወት፣ ጸሎት፣ ተጋድሎ፣ እምነት፣ ምግባር እንደዚህ ያሉ ጉዳዮችን የሚያጠነጥን ትምህርት ነው ነገረ ቅዱሳን። በዚህ በነገረ ቅዱሳን ውስጥ ነገረ ድህነትም አለው ውስጡ። ለምን ቅዱሳንን ቅዱሳን የምንላቸው በመዳናቸው ምክንያት ጭምር ስለሆነ ማለት ነው። የድህነትን የመጨረሻ ደረጃ በአብዛኛው ገንዘብ ያደረጉ ናቸው ቅዱሳን የሚባሉት። ስለዚህ ይሄ ነገረ ቅዱሳን የሚባለው ትምህርት እግዚአብሔር ስለቀደሳቸው፣ ስላከበራቸው፣ ስለለያቸው፣ ስለመረጣቸው፣ ቃል ኪዳን ስለገባላቸው፣ እነሱም ደግሞ ለእግዚአብሔር ስለተገዙ፣ ስለታዘዙ፣ ስላመኑት፣ በሕጉና በስርዓቱ ስለተጓዙ ሰዎች አንደኛ እምነታቸውን፣ ሁለተኛ ምግባራቸውን፣ ሶስተኛ እግዚአብሔር በእነሱ የሰራውን ስራ የሚያጠና የትምህርት ዘርፍ ነው ነገረ ቅዱሳን የሚባለው። እምነታቸውን፣ ምግባራቸውን፣ እግዚአብሔር በእነሱ የሰራውን ስራ ይህንን የያዘ ትምህርት ነው ነገረ ቅዱሳን የሚባለው ማለት ነው። ስለዚህ ብዙ ሰፊ ጉዳዮች አሉት። መነሻ ሊሆን የሚችለው የቅድስና መነሻ ቅድም ነግራቸዋለሁ። የእግዚአብሔር የባህሪ መገለጫ ነው። እግዚአብሔር በባህሪው ቅዱስ ነው። ይህን ካልን በኋላ እግዚአብሔር ሰውን ሲፈጥር በመልኩ አይደል የፈጠረው አይደል? መልክ ማለት ላይክነስ ኦፍ ጋድ የሚባለው መልካ እግዚአብሔር ማለት እግዚአብሔር በባህሪ መገለጫው ቅዱስ ሆኖ ሰዎችን ያን የእሱን ቅድስና በጸጋ ሰርቶ የፈጠረበትን መንገድ ነው መልክ ምንለው። ስለዚህ መልካ እግዚአብሔር ያላቸው ናቸው። መልካ እግዚአብሔር ማለት አንዱ ቅድስና ስለሆነ ማለት ነው። በፍጥረት ጊዜ እግዚአብሔር ለሰዎች የሰጠው ጸጋ ነው ይሄ ቅድስና የሚባለው እና ነገረ ቅዱሳን ሲባል እግዚአብሔር በፍጥረት ጊዜ የሰጠውን ቅድስና በተጋድሏቸው በእምነታቸው ጠብቀው የተገኙ አካላት ሕይወት፣ ተጋድሎ፣ ቅድም እንዳልኩት ጾማቸው፣ ጸሎታቸው በአጠቃላይ ምግባር ውስጥ ይገባል። እምነታቸው ደግሞ አለ። በእግዚአብሔር የሚያምኑት እምነት አለ። ከእምነታቸው የተነሳ ደግሞ እግዚአብሔር የሚገባላቸው ቃል ኪዳን አለ። ያን ሁሉ ነገር የሚያትት የሚዘረዝር ትምህርት ነው ማለት ነው። ይህ እንዲህ ከሆነ ለመሆኑ ለምንድን ነው ይህንን ትምህርት የምንማረው? ስለ እነዚህ ቅዱሳን ሰዎች ለምን እንማራለን? ነገረ ቅዱሳን በእርግጥ ቅዱሳን መላእክትንም ያካትታል አይደለም?
ነገረ ብቻውን ሊሆን ይችላል፣ ምንም ችግር የለውም። ነገረ ማርያምም እዚህ ውስጥ ነው ያለው፣ ግን ብቻውን ግን ይሰጣል። ነገረ መላእክትም እዚህ ውስጥ ነው ያለው፣ ብቻውን ግን ይሰጣል። ምክንያቱም እመቤታችን ነገረ ማርያምን ነገረ መላእክትም በነገረ ቅዱሳን ውስጥ ያለ ጥቅል ትምህርት ነው። በዛ ውስጥ ያለ መላእክትም ሰዎችም ፍጡራን ናቸው። የሚቀድሳቸውና የሚያከብራቸው እግዚአብሔር ነው። ቅድስናን ገንዘብ የሚያደርጉት ከማን የተነሳ ነው? በእግዚአብሔር። ስለዚህ የእነሱ ቅድስና የምን ይባላል? የጸጋ ከእግዚአብሔር የተሰጠ የስጦታ ይባላል። የመላእክትም የቅዱሳን ሰዎች ቅድስና ከእግዚአብሔር የተሰጠ የጸጋ ስጦታ ይባላል። የእግዚአብሔር ግን ከማንም ያልተቀበለው የራሱ የባህሪ መገለጫው ባህሪው አይደለም። ይሄ ሲብራራ ሰዓት ስለሚወስድ በዝርዝር አናነሳ። ባህሪው አይደለም፣ ባህሪው ነው የሚሉ መጻሕፍቶች አሉ። እዚሁ እናንተ መጽሐፍ ላይ የባህሪ ይላል። ልማድ ስለሆነ ችግር የለውም። ቋንቋ እኛ እስከተግባባንበት ድረስ ምንም እኛ የምንፈልገውን መልእክት ካስተላለፈ ሌላ ችግር አይኖረውም። ከዛ የተነሳ የእግዚአብሔርን ቅድስና የባህሪ እንላለን። ከራሱ ለራሱ በራሱ የሆነ ከማንም ያልተቀበለው ለማለት ነው የባህሪ የምንለው እንጂ እግዚአብሔር የባህሪ መገለጫው ነው። ቅድስና ራሱ ባህሪው የተገለጠበት መንገድ ነው። እግዚአብሔር ንጹሕ ነው፣ ደግ ነው፣ ቸር ነው፣ ቅዱስ ነው፣ ምስጉን ነው እንላለን፣ ፍቅር ነው እንላለን። እነዚህ ፍቅር ነው፣ ደግ ነው፣ ቸር ነው፣ ሩሩ ነው ምናምን ምንላቸው በሙሉ የባህሪ መገለጫ ነው የሚባሉት። ባህሪው አይደሉም፣ የባህሪ መገለጫው ናቸው። ስለዚህ ቅድስና የእግዚአብሔር የባህሪ መገለጫ ነው። ለቅዱሳን ሲሆን ግን ከእግዚአብሔር የተሰጠ ነው፣ ከሱ የተሰጠ ነው። ስለዚህ መላእክትም ቢሆኑም እመቤታችንም ብትሆን ጻድቃን፣ ሰማዕታት በአጠቃላይ ቅድስና አላቸው ብለን የምናከብራቸው አካላት በሙሉ ቅድስናን ከእግዚአብሔር ነው የሚያገኙት። በባህሪያቸው በራሳቸው ያለ እግዚአብሔር ተቀድሰው የተገኙ አይደሉም ማለት ነው። እንዲቀደሱ እንዲከብሩ ያደረጋቸው ማን ነው? እግዚአብሔር ነው ሐሳቡ። ለምንድን ነው ይህንን ትምህርት መማር የሚያስፈልገን? ለምን ነገረ ቅዱሳንን እንማራለን የሚል ጥያቄ ብንጠይቅ ብዙ መልሶችን ልናቀርብ እንችላለን። አንደኛ የምናቀርበው ለምንድን ነው ነገረ ቅዱሳን የምንማረው ለሚለው ጥያቄ ቅድም ሁለት አይነት ነገር አነሳው። አንደኛ የእግዚአብሔር ቅድስና የምንድን ነው ያልኩት? የባህሪ መገለጫ። የቅዱሳንስ ከማን የተሰጠ? ቅዱሳን የሚለው ላይ እነማን ይካተታሉ አለ? መላእክትም አሉ፣ ሰዎችም አሉ አይደል? እነዚህ በአጠቃላይ ቅዱሳን ነው የሚባሉ። ስለዚህ የእነሱ ቅድስና በሙሉ ከማን የተገኘ ነው? ከእግዚአብሔር የተገኘ ነው። ለምንድን ነው ስለነዚህ እግዚአብሔር ስለቀደሳቸው ስላከበራቸው ቃል ኪዳን ስለገባላቸው አካላት ለምን እንማራለን የሚል ጥያቄ ብንጠይቅ፣ አንደኛ መጽሐፍ ቅዱስ ስለነሱ እንድንማማር ስለሚመክር ነው። ወይም ስለ ቅዱሳን መማር መጽሐፍ ቅዱሳዊ ስለሆነ፣ ስለ ቅዱሳን መማር መጽሐፍ ቅዱሳዊ ስለሆነ፣ መጽሐፍ ቅዱስ የሚያስተምረው ትምህርት ስለሆነ ነው። ቤተክርስቲያን የኦርቶዶክስ ቤተክርስቲያን ምንድን ናት ሲባል አንዱ ስክሪፕቸራል ትባላለች፣ መጽሐፍ ቅዱሳዊት ናት። የኛ ቤተክርስቲያን ሌሎቹ ፕሮቴስታንቶች ወይም ሌሎች አካላት እንደሚናገሩት መጽሐፍ ቅዱስ የማትቀበል የማታስተምር ምናምን አይደለች። የኛ ቤተክርስቲያን አንዱ መገለጫዋ ምንድነው? መጽሐፍ ቅዱሳዊት መሆን ነው። ግን መጽሐፍ ቅዱሳዊት ናት ማለት ደግሞ መጽሐፍ ቅዱሳዊ ብቻ ናት ማለት ግን አይደለም። እነዚህ ሁለቱ ልዩነት አላቸው። መጽሐፍ ቅዱሳዊ መሆንና መጽሐፍ ቅዱሳዊ ብቻ መሆን ልዩነት አለ። መጽሐፍ ቅዱሳዊ ብቻ የሚለውን ፕሮቴስታንቶች ነው የሚቀበሉት። ከነሱም ብዙዎቹ ባይሆንም መጽሐፍ ቅዱስ ብቻ ብለው የሚያምኑ ሰዎች አሉ። እነሱ መጽሐፍ ቅዱስ ብቻ ብለው ያምናሉ። ኦርቶዶክስ ቤተክርስቲያን ግን መጽሐፍ ቅዱስ ብቻ ብላ አይደለም የምታምነው፣ መጽሐፍ ቅዱስ ግን ታምናለች።
መጽሐፍ ቅዱስን ታምናለች እንጂ ብቻውን አትልም ማለት ነው። በሌላ ነገር ይሄ ቀላል ነገር ነው። ይሄ በሌላ መንገድ ለመዳን እምነት ያስፈልጋል አያስፈልግም? መልካም ስራ ለመዳን እምነት ያስፈልጋል ማለትና ለመዳን እምነት ብቻ በቂ ነው ማለት አንድ ነው። ልክ እንደዛ ማለት ነው። መጽሐፍ ቅዱስ ያስፈልጋል፣ ይጠቅማል። መጽሐፍ ቅዱሳዊ ነኝ ማለትና መጽሐፍ ቅዱሳዊ ብቻ ነኝ ማለት ልዩነት አለ። መጽሐፍ ቅዱሳዊ ብቻ ነኝ ማለት መጽሐፍ ቅዱስ ብዙ ትርጉም አለው፣ ማብራሪያ አለው። እንደምታውቁት ከባድ ነገር አለ አይደል? የሚከብድ ለማብራራት ለመተንተን የሚያስቸግር ነገር አለ። ስለዚህ አንድ ሰው መጽሐፍ ቅዱሳዊ ብቻ ከሆነ ከባድ ነገሮችን ሁሉ መረዳት አይችልም። ለምን? የተጻፈው ብቻ ልቀበል ነው። በተጻፈው ብቻ ደግሞ በጣም ብዙ የሚጋጩ የሚወዛገቡ ብዙ ነገሮች አሉ። እንደምታውቁት አይደል? ማብራሪያ ትርጓሜ ያስፈልገዋል። ስለዚህ የኛ ቤተክርስቲያን መጽሐፍ ቅዱስ ብቻ ሳይሆን የምትለው መጽሐፍ ቅዱስ ያስፈልጋል ነው የምትለው። ስለ ቅዱሳን መማር ለምንድን ነው የሚያስፈልገው ብለን ጥያቄ ስንጠይቅ አንዱ መጽሐፍ ቅዱሳዊ ስለሆነ የሚል መልስ ነው። መጽሐፍ ቅዱሳዊ ብቻ ግን አይደለም፣ መጽሐፍ ቅዱሳዊ ግን ነው። በመጽሐፍ ቅዱስ አለ። ስለ ቅዱሳን የተጻፈው በመጽሐፍ ቅዱስ ብቻ ግን አይደለም። ለምን? የኛ ቤተክርስቲያን ከዚህ ቀጥሎ የምትመልሰው ደግሞ ምን ብላ ነው? ቤተክርስቲያን ትውፊታዊት ናት። ሆሊ ትራዲሽን የሚባል ነገር አለ፣ ቅዱስ ትውፊት የሚባል። ኦርቶዶክስ ቤተክርስቲያን የሚያሰኛት በዋናነት ሶስቱ ምሰሶ ከሚባሉት ውስጥ አንዱ ትውፊት ነው። ትራዲሽን የሚባለው ነገር ይሄ ትራዲሽን ትውፊት ተራ ትውፊት ሳይሆን ቅዱስ ትውፊት ነው የሚባለው። እግዚአብሔር ለሐዋርያት የሰጠው፣ ሐዋርያት ለተላውያን ለነሱ ተከታዮች የሰጡት፣ እነሱ ደግሞ ለተከታዮች እንደዚህ እያለ በቅደም ተከተል የመጣ ቅብብሎሽን የያዘ ሀሳብ ትውፊት የሚባለው። ስለዚህ ቤተክርስቲያን መጽሐፍ ቅዱሳዊትም ናት፣ ትውፊታዊትም ናት። ደግሞ እንደገና ቀኖናዊትም ናት። ካኖኒካል ቸርች ትባላለች። ቀኖናዊት ናት። ምን ለማለት ነው ይሄን እያነሳ ያለሁት? ነገረ ቅዱሳንን ለምንድን ነው የምንማረው የሚል ጥያቄ ስጠይቅ አንደኛ መጽሐፍ ቅዱስ፣ ሁለተኛ ትውፊት፣ ሶስተኛ ካኖን ኦፍ ዘ ቸርች የቤተክርስቲያን ቀኖና ራሱ። በተለያየ ጊዜ ቅዱሳን የሰሯቸው ቀኖናዎች እነዚህ ሶስቱ ስለ ቅዱሳን እንድንማር ስለሚነግሩ አንድ ትምህርት ትክክለኛ ነው ወይ የሚለው ራሱ የሚመዘነው በእነዚህ ሶስት በሮች አልፎ በቀኖና፣ በትውፊት፣ በመጽሐፍ ቅዱስ ወይም መጽሐፍ ቅዱስ ዶግማ በሚለው ማለት ነው። ዶግማ የሚለው እዚህ ውስጥ ነው የሚኖረው። ስለዚህ መጽሐፍ ቅዱስ ስለ ቅዱሳን ስለሚያስተምር ወይም እንድናስተምር ስለሚናገር እንማራለን ማለት ነው። ይሄ ማለት ምን ማለት ነው? መጽሐፍ ቅዱስን ጠቅለል አድርገን ብናየው ስለ ቅዱሳን የሚናገርበትን በሁለት ልንከፍለው እንችላለን። ጠቅለን ማለት ነው። አንደኛ በእስትግቡ መልክ ይናገራል ስለ ቅዱሳን። እስትግቡ ማለት ስብስብ ማለት ነው። ስብስብ ልክ ይሄ ስንክሳር እንደምንለው ስንክሳር ታውቃላችሁ አይደለም? የዕለት ዕለት የቅዱሳን ሰማዕታትን የቅዱሳን አባቶቻችን እናቶቻችንን ተጋድሏቸውን እረፍታቸውን ቢናገር ማለት ነው። በዓላቸውን የሚያወሳ መጽሐፍ ስንክሳር የሚባለው። ስለዚህ በዛ ስንክሳር ላይ የተለያዩ ቅዱሳን አባቶቻችን ያደረጉት ነገር፣ ተጋድሏቸው፣ ጾማቸው፣ ጸሎታቸው፣ እምነታቸው፣ ጽናታቸው፣ ፈተናቸው ራሱ ሰይጣን እንዴት ይፈትናቸው እንደነበረ ያን በዝርዝር እንደሚያስረዳ ልክ በአንዱ መጽሐፍ የተለያዩ ቅዱሳን እንደተጻፉበት መጽሐፍ ቅዱስ ስለ ቅዱሳን በአንዱ መጽሐፍ ላይ እንደ እስትግቡ እንደ ስብስብ እንደ ስንክሳር ሆኖ የተጻፈባቸው አለ። ለምሳሌ ማንሳት ይችላል። ገና ኦሪት ዘፍጥረት ብለን ብንጀምር ኦሪት ዘፍጥረት ሲጀምር የሚጀምረው እግዚአብሔር ፈጣሪ መሆኑ ሌሎች ፍጥረታት መኖራቸውን ይዘረዝራል። ከዛ ስለ ሰው መፈጠር ያነሳል አይደል? አያነሳም? ያነሳል። ከዛ ስለ ሰው ውድቀት ያነሳል። ከዛ ይቀጥልና እንዲህ እያለ ይሄድና ማጋ ይደርሳል ኖህ ጋር አይደል?
ስለ ኖህ ታሪክ አያነሳም? አያነሳም? ኖህን እግዚአብሔር ከጥፋት ውሃ ጠብቆታል? አልጠበቀም? በምንድን ነው የጠበቀው? ለምንድን ነው የሚለው? ንጹህ ስለሆነ እንደ እግዚአብሔር ቃል ስለተጓዘ። ግን ቅዱስ ነው አይደለም? ነው ጻድቅ ነው አይደለም? አዎ፣ መጽሐፍ ቅዱስ ያን ስለሚናገር ኖህም ጻድቅ ነበረ እና በዚህ መንገድ ይዘረዝራል። ከዛም ደግሞ የአብርሃምን ታሪክ ያነሳል። እንደምታውቁት ኦሪት ዘፍጥረት ምዕራፍ 12 ጀምሮ ማንበብ ይቻላል። 12 ላይ የአብርሃምን ታሪክ ደግሞ ያነሳል። ስለ አብርሃም እምነት፣ ታዛዥነት ያነሳል። ልጁን እስከ መሰዋት ድረስ እንዴት እንደደረሰ ይሄን ያነሳል። እግዚአብሔር የአብርሃምን ታሪክ ይዟል ማለት ነው። አንዱ ኦሪት ዘፍጥረት አንድ መጽሐፍ ነው። በዛ ውስጥ የኖህ ታሪክ አለ፣ የአብርሃም ታሪክ አለ፣ እንደገና ደግሞ የይስሐቅ አለ፣ እንደገና የያዕቆብ አለ፣ የዮሴፍም አለ። እየሰማችሁ ነው አይደለም? እነዚህ ታሪኮች አሉ በኦሪት ዘፍጥረት። ስለዚህ በአንዱ መጽሐፍ ላይ የተለያዩ ቅዱሳን አባቶቻችን ታሪክ አለ ማለት ነው። አሁን የዮሴፍን ታሪክ ታውቁታላችሁ አይደለም? በመጽሐፍ ቅዱስ እንዴት እንደተጻፈ ኦሪት ዘፍጥረት ምዕራፍ 37 ጀምሮ 39 ላይ እንዴት ባለ መንገድ ያቺ ጲጥፋራ ሚስት ያልተገባ ነገር ልታደርግበት ስትል እንዴት እንደተጋደለ ማለት ነው። እንዴት ራሱ እንደጠበቀ እና መንዘር ስትለው ሕግ ባልተሰጠበት ጊዜ ላይ ሆኖ በመጽሐፍ አታመንዝሩ የሚል ጽሑፍ ሳይጻፍ በፊት በእግዚአብሔር ፊት እንዲህ ያለውን ኃጢአት አላደርግም ብሎ ለእግዚአብሔር ሲገዛ እናገኛለን በሕገ ልቡና። ከዚህ የተነሳ የቤተክርስቲያን ሊቃውንት ዮሴፍን የንጽህና ምልክት ያደርጉታል። ታሪክ ያለው በኦሪት ላይ። ስለዚህ መጽሐፍ ቅዱስ ስለ ቅዱሳን ታሪክ ይናገራል። ስለ ቅዱሳን ተጋድሎ፣ ስለ ጾማቸው፣ ስለ እምነታቸው፣ ንጽህናን ስለጠበቁበት መንገድ ይናገራል። በዚህ ምክንያት ስለ ቅዱሳን እንማራለን። ስለዚህ አንዱ በመጽሐፍ ቅዱስ የቅዱሳንን ነገር የምናገኘው በምንድን ነው? በስብስብ መልክ ነው። ስግቡ የሐዋርያት ስራ ልክ እንደዚህ ነው። የሐዋርያት ስራ ሙሉ በሙሉ የሚናገረው ስለ ሁሉም ሐዋርያት ባይሆን ስለተወሰኑት፣ በተለይ ስለ ቅዱስ ጳውሎስ ይናገራል። በምልአት ባይሆንም ዋና የሆነውን ግን ይናገራል። ስራውን ማለት ነው። ታምራቱን ይናገራል አይደለም? የጴጥሮስን ታምር ይናገራል፣ የጳውሎስን ታምር ይናገራል። እግዚአብሔር በእነሱ የሰራው ቅድም ነገረ ቅዱሳን ምንድን ነው ያለው? የቅዱሳንን እምነታቸውን፣ ምግባራቸውን፣ እግዚአብሔር በእነሱ የሰራውን ስራ የያዘ ነው ትምህርቱ ብያቸዋለሁ አይደል? የሐዋርያት ስራ ብለን ብንሄዳው እግዚአብሔር በነ ጴጥሮስ በነ ጳውሎስ ምን እንደሰራ እናያለን። ስለዚህ በስብስብ መልክ የሐዋርያት ተጋድሎ፣ ጽናት፣ ጥባት፣ እምነት፣ ምግባር መሰል ነገር በሐዋርያት ስራ ተጽፎ እናገኛለን። ስለዚህ መጽሐፍ ቅዱስ የቅዱሳንን ነገር የሚያነሳው እንደዚህ ባለ መንገድ ስግቡ በሆነ መንገድ የሚያነሳበት ጊዜ አለ። ደግሞ በሌላ በኩል ደግሞ ኢንዲቪዥዋል በግል ደግሞ ነጠላ አድርጎ ደግሞ የሚያነሳበት ጊዜ አለ። ለምሳሌ ከመጽሐፍ ቅዱስ ውስጥ አንዱ መጽሐፈ ኢዮብ ነው አይደለም? እየሰማችሁ ነው አይደል? መጽሐፈ ኢዮብ ከመጽሐፍ ቅዱስ አይደል? መጽሐፈ ኢዮብ ስለ ኢዮብ ነው የሚናገረው። ስለ ኢዮብ እግዚአብሔር በኢዮብ ስላደረገው ቅድም የነገርኳችሁ ነገሮች ያካትታል። እምነቱን ያካትታል፣ ተጋድሎውን ያካትታል፣ ምግባሩን ያካትታል። ምግባር በሚለው ውስጥ ብዙ ነገር ስለሚሆን ነው። ፍቅሩ፣ ለሰው መታዘዙ፣ ሰውን መውደዱ፣ ትሕትናው፣ ለእግዚአብሔር መታዘዝ፣ ሕግ መጠበቅ ምናምን የሚሉ ብዙ ነገሮችን ያካትታል እና ይሄ ያለ መጽሐፈ ኢዮብ፣ መጽሐፈ አስቴር፣ መጽሐፈ ሩት፣ መጽሐፈ ጦቢት የምንላቸው በግል የቅዱሳንን ነገር የሚናገሩ ናቸው ማለት ነው። ስለዚህ ስለ ቅዱሳን ስንማር መጽሐፍ ቅዱስ በዚህ መንገድ ስለ ቅዱሳን ስለሚገልጽ ነው። በግልም ይገልጻል፣ በአንድ መጽሐፍ ውስጥ በስብስብ መልክ ስለ ቅዱሳን የሚናገርበት ጊዜ አለ ማለት ነው። ስለዚህ ነገረ ቅዱሳን መጽሐፍ ቅዱሳዊ ነው አይደለም? እንድትመልሱ ነው አይደለም? መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ነው ነገረ ቅዱሳንን እንድንማማር እንድናስተምር እየነገረን ማለት ነው። ይሄ አንደኛው ነገር ነው። ሁለተኛው ስለ ቅዱሳን የምንማረው
እግዚአብሔር ስራውን የሚሰራው የሰራውን በቅዱሳን ስለሆነ እግዚአብሔር ስራውን ሁልጊዜም ቢሆን የሚሰራው በቅዱሳን ነው። እርግጥ እግዚአብሔር ስራውን ለመስራት ወሰን የለበትም። በቅዱሳን ብቻ አይሰራም። በፈለገው ሊሰራ ይችላል። ሲፈልግ በእንስሳት ሊሆን ይችላል፣ በእጽዋት ሊሆን ይችላል። ግን በዋናነት በቅዱሳን ይሰራል እግዚአብሔር። ስለዚህ ስለ ቅዱሳን ስንማር እግዚአብሔር በቅዱሳን የሰራውን ስራ ነው የምንማረው። እየሰማችሁ ነው አይደለም? እግዚአብሔር የሰራውን ስራ፣ የእግዚአብሔር ስራ ምን ያህል ድንቅ እንደሆነ እንማራለን ማለት ነው። ለምሳሌ ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንደዚህ የሚል ንባብ አለ። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም። ይሄ ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ ያለ እግዚአብሔር በቅዱሳን ይሰራባቸዋል። ስለዚህ የእግዚአብሔር መሳሪያዎች ናቸው ማለት ነው። ወይም በሌላ አነጋገር ነገረ እግዚአብሔርን የምንማርባቸው ናቸው ማለት ነው። ቅዱሳን አንድ ሰው ስለ ቅዱሳን ሲማር የሚማረው ስለሆነ አንድ ቅዱስ ብቻ አይደለም። እግዚአብሔር በዛ ቅዱስ ስለሰራው ስራ ሁሉ። ስለዚህ ነገረ ቅዱሳን ውስጥ ነገረ እግዚአብሔር አለ ማለት ነው። በሌላ አነጋገር ፕሮቴስታንቶች ሊገባቸው ይችላል። ነገረ ቅዱሳን ውስጥ አንደኛ ቀዳሻቸው ራሱ እግዚአብሔር ነው። ያለ እግዚአብሔር ቅዱስ የሆነ ቅዱስ የለም። እንዲሰሩትንም ስራ የሚሰሩት በራሳቸው ብቻ አይደለም። ታምራቱን ምኑን መንክራቱን ማለት ነው። ተጋድሎውንም ቢሆን የራሳቸው ፈቃድ እንዳለ ሆኖ እግዚአብሔር ኃይል ይሰጣቸዋል። ይሄን እንድናስብ። ሶስተኛ ለምንድን ነው ስለ ቅዱሳን የምንማረው ለሚለው ጥያቄ የእግዚአብሔር ቸርነት የሚገለጥባቸው ስለሆነ። እግዚአብሔር ቸር ነው አይደለም? ቸር አይደለም? እግዚአብሔር ነው አይደለም? የእግዚአብሔርን ቸርነት አንዱ የምናረጋግጠው በምን በኩል? በቅዱሳን በኩል። ለምን? አሁን በኋላ ምናልባት እናነሳሰው ለቅዱሳን ቃል ኪዳን ይገባላቸዋል አይደል? ስለነሱ ብሎ እኛን ይቅር ይለናል አይለንም? ምልጃቸው ምናምን ጋር ሲገባ ይታያል። ስለዚህ የእግዚአብሔር ቸርነት፣ ምገባ፣ ጥበቃ፣ ይቅርታ በቅዱሳን ይገለጣል ማለት ነው። እግዚአብሔር ቸርነቱን በእነሱ በኩል ስለሚገልጥ ነው በቅዱሳን። ለዚህ ነው አብርሃም ለሰዶማውያን ኦሪት ዘፍጥረት ምዕራፍ 18 ላይ 50 ጻድቅ ባገኝ ሰዶምን አትምርምን ያለው። እግዚአብሔር ደግሞ ምንድን ነው ያለው? እምርልሃለሁ ያለው። ምን ማለት ነው ይሄ? በጻድቃኑ ስለ ኃጢአት እግዚአብሔር ቸርነት እንዲያደርግ እየለመነ ነው። እግዚአብሔር ምንድን ነው ያለው? ስለ ጻድቃኑ ብዬ ምንም እንኳን ኃጢአታቸው የሰዶማዊነት ቢሆንም እምራለሁ። እየሰማችሁን አይደል? ስለዚህ የእግዚአብሔር ቸርነት በቅዱሳን ይገለጣል። በዚህ ምክንያት ነገረ ቅዱሳንን እንማራለን። ይሄ በጣም ሰፊ ጉዳይ ነው፣ ግን ስላይድሊ ነው ማንሳት ያለብኝ አይደለም። ነካ አድርጌ በጣም ዋና የሚባሉ ጉዳዮችን ስለምናነሳ እንዲህ ያለ ክህርን በጣም ብዙ ነገሮችን ላነሳል። አራተኛ የቅዱሳን ጽንዓታቸው፣ ለምሳሌ ድል አድራጊነታቸው የእግዚአብሔር ጽንዓትና ድል አድራጊነት መገለጫ ነው። የቅዱሳን ጽንዓት እስከ መጨረሻ ድረስ የሚጸና እሱ ይድናል ይላል አይደል መጽሐፍ። ለመዳን እስከ መጨረሻ መጽናት አለብኝ ብለን ጥያቄ ስናስብ እኛ ያቅተናል መጽናት። እኛ ሲያቅተን እስከ መጨረሻ ድረስ የጸኑትን ደግሞ እናስባለን። እነሱ ስናስብ መጽናት እንደሚቻል ኃይልን ገንዘብ እናደርጋለን፣ በእነሱ ጽናት በኩል ማለት ነው። እየሰማችሁን አይደለም? ስለዚህ ስለ ቅዱሳን ለምንድን ነው የምንማረው? የእነሱ ጽናታቸው፣ ድል አድራጊነታቸው የእግዚአብሔር ድል አድራጊነት፣ አሸናፊነት መገለጫ ስለሆነ የሚያጸናቸው እግዚአብሔር ነው ማለት ነው።
ይጸናሉ። በሌላ አነጋገር አንድ ሰው እንደ ቅዱሳን እስከ መጨረሻ ድረስ መጽናት ይችላል። እግዚአብሔር ከእሱ ጋር እንዲሆን ካደረገ ማሸነፍ ይችላል። እግዚአብሔር ከእሱ ጋር እንዲሆን ካደረገ ይህን ማለት ነው። ለምሳሌ አሁን በቀላሉ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ኢትዮጵያን እንደ ሀገር ወሰናት። ኢትዮጵያ እንደ ሀገር ድል ያደረገችበትን ጦርነት ታስታውሳለን? ይህ ምንድን ነው? የአድዋውን ጦርነት ድል ያደረግነው በምንድን ነው? ማሙሽ ቆይ በምንድን ነው ድል ያደረግነው? የተደረገ በመሳሪያ ነው? በማን ኃይል ነው? የተዋጊዎቹ እንዳለ ሆኖ ተዋጊዎቹ የሚጠበቅባቸው ነገር እንዳለ ሆኖ ግን በእኛ ትውፊትም እንደሚነገረው ሌሎችም እርግጥ ዘግበዋል። ቅዱስ ጊዮርጊስ ተገኝቶ አልረዳንም፣ ረድቶናል። ጣሊያንን ሳይረዳ እኛን ረዳ አይደለም? ያዳላል አይደል? እንደዛ አይደለም አይደለም? እንዲረዳን ያደረገው እንዲረዳን የሚያደርግ ነገር ስለተገኘብን ነው እንጂ እኛ የተለየ ሰዎች ስለሆን አይደለም። ሰው ሁሉ የማን ነው? ሰው ሁሉ በቅዱሳን አድሎ የለባቸው። ግን ያ አሸናፊነት አፄ ምኒልክም ተናግሮታል አይደለም? ሲናገር እግዚአብሔርን ኃይል አድርጌ ነው የምዋጋ፣ ልወጋ አልሄድኩም፣ አንተ ላይ ያልተገባ ነገር ላደርግ አልሄድኩም፣ አንተ ነህ እኔ ጋር የመጣኸው ነው። ታዲያ እናንተ ናችሁ እኛ ጋር የመጣችሁ። እግዚአብሔር እንዳይመለክ፣ ስርዓት እንዳይከበር፣ እርስ በርሳችሁ እንዳንፋቀር አስገድዳችሁ ምንም ሳናደርጋችሁ ልትጨቁኑን የመጣችሁት እናንተ ናችሁ። አሁንም ቢሆን የምትተውን ከሆነ ከእናንተ ጋር እንጣለን። እንውጋችሁ እናጥፋችሁ ካላችሁ ግን እግዚአብሔርን ይዤ እዋጋለሁ። ስለዚህ አሸናፊ ይሄ ነው። በነገራችን ላይ የቅዱሳን ጸሎት ነበር፣ የነ ጊዮርጊስ ኃይልም አብሮ። ምክንያቱም እግዚአብሔር ያን ያደረገው ኃይሉ ስለሚገለጥ ነው። በቅዱሳን ኃይሉ እስራኤል ከግብፅ ባርነት ሲወጡ ትዝ ይላቸዋል አይደል? ፈርዖን ከነሰራዊቱ አልተከተላቸው? ተከትሏቸው አልተከተላቸው? ማሸነፍ አይችሉም ነበር እስራኤላውያን። በምንድን ነው ያሸነፉት? እግዚአብሔር ከነሱ ጋር ነው። ሙሴ ደግሞ አለ ከፊት መሪ። ስለዚህ እግዚአብሔር በተቀደሰው ሙሴ በኩል ኃይሉን ገለጠ። ምን አደረገ? መጀመሪያ በበትር ባህር ከፈለ። በተከፈለው ባህር ደግሞ እስራኤል ተሻገሩ እንዲወጡ አደረገ። አሻጋሪው ሙሴ ነው። ከሙሴ ጋር ግን የማን ኃይል እየተገለጠ ነው? ተመልከቱ። በቅዱሳን ጽንዓትና ድል አድራጊነት የእግዚአብሔር ኃይል ይገለጣል። መገለጫ ነው። ልክ እስራኤል ባህሩን ከፍለው ከወጡ በኋላ ግብፃውያን ሲገቡ ምንድን ነው የሆነው? ፈርዖን ከነሰራዊቱ ሰጥሞ ቀረ። ሙሴ በበትሩ ባህሩን እንደገና ዘጋው። ስለዚህ በዛች በሙሴ በያዛት በትር በኩል የማን ኃይል እየተገለጠ ነው? ስለዚህ የቅዱሳን ኃይል ድል አድራጊነት የማን ኃይል መገለጫ ነው? ስለ ቅዱሳን የምንማረው አንዱ በዚህ መጽሐፈ መሳፍንት ምዕራፍ 6 እና ምዕራፍ 7ንም ስታነቡ እንደዚህ አይነት ክስተት ታገኛላችሁ። እዛ ላይ ምንድን ነው የሚለው? መጽሐፈ መሳፍንት ምዕራፍ 6 እና ምዕራፍ 7 ላይ ጌዲዮን ከምድያማውያን ጋር ጦርነት ሊገጥም ነው። ምድያማውያን በጊዜው ሊዋጉ የተነሱት 134,000 ሰራዊት ይዘው ነበር። ኃይል እንድናስብ ጌዲዮን ቅዱስ ነው፣ ቁጥሩ ከቅዱሳን የእግዚአብሔር አገልጋይ ነው። ታዲያ እግዚአብሔር በጌዲዮን በኩል ኃይሉን መግለጥ ፈለገ። ምድያማውያን 134,000 ሰራዊት ይዘዋል፣ ትጥቅ ታጥቀዋል፣ ተዘጋጅተዋል። ታዲያ ጌዲዮን ከእስራኤል መካከል ምድያምን ለመመከት 30,000 የሚጠጋ ሰራዊት መረጠ፣ ሰልፈኛ። እነዛ 134,000 ናቸው። ጌዲዮን የመረጠው 30,000፣ 4 እጥፍ ማለት ነው። ከዛም በኋላ ጌዲዮን የመረጣቸው እነዚህ 30,000ዎችን ይዞ ሊዘምት ሲል እግዚአብሔር ምን አለው? በዝተዋል አለው። እየሰማችሁ ምን ብለዋል አለው? በዝተዋል አለ። ብዙዎቹ እነዚያ ናቸው፣ ግን እግዚአብሔር በዝተዋል አለ። ምን ላድርግ አለ? የፈራ ካለ ይመለስ በላለው።
ጌዲዮን የፈራ ካለ ይመለስ ሲል 20,000 ፈሪ ነበረ፣ ተመለሰ። 10,000 ቀረ። እነዛ 134,000 ናቸው። እግዚአብሔር አሁን በጌዲዮን ምን ሊሰራ እንደሆነ ተመልከቱ። 10,000 ሆኖ አሁን ሊዘምት ሲል አሁንም በዝተዋል አለ። ይህ በጣም አስገራሚ ነገር ነው አይደለም? በጣም አስገራሚ። ጌዲዮን ምን ላድርግ አለ? ወደ ውሃ ዳር ውሰዳቸው አለ። ውሃ አጠጣጣቸውን አይቼ እመርጣለሁ አለ። ወደ ውሃ ዳር ወሰዳቸው። 9,700 በጉልበቱ ተንበርክኮ ውሃ ይጠጣ ጀመረ። እግዚአብሔር ምን አለ? እነዚህ 9,700 ለኔ ሊሆኑ አይችሉም። ውሃ ለመጠጣት የተንበረከከ ለኔ ሊሆን አይችልም፣ መልሳቸዋል። 9,700 ተመለሰ። ስንት ቀረ? መልስ 300። እግዚአብሔር ምን አለው? እነዚህ 300ን ይዘህ ተዋጋ፣ እኔ ከአንተ ጋር ላይ ታሸንፋለህ። እነዛ 134,000 ናቸው። እነዛ ትጥቃቸዋል። ጌዲዮን ባዶ እጁን ነው። እግዚአብሔር አዘዘው። ችቦና ማሰሮ ጥሩምባ ያዛለው። 3 ነገር ለጦርነት ነው የሚሄደው። 300ን ወታደር ይዘህ ምን እንያዝ? በምን እንዋጋ? ጥሩምባ ያዝ አለው። እሺ። ማሰሮ ያዝ አለው። እሺ። ችቦ ያዝ አለው። እሺ። ይሄን ይዘህ ታሸንፋለህ አለ። ይሄን ይዞ ሄደ፣ አሸነፈ፣ መጽሐፍ ቅዱስ እንደሚናገር። ስለዚህ በጌዲዮን ማተገለጠ ማለት ነው። መልሱ ማተገለጠ። ስለዚህ ነገረ ቅዱሳንን ለምንድን ነው የምንማረው? የቅዱሳን ጽናትና ድል አድራጊነት የማሃ ኃይል መገለጫ ስለሆነ፣ የእግዚአብሔር ኃይል መገለጫ ስለሆነ ይህ ሰማዕታትም ጋር ለምሳሌ እውነተኛ መነኮሳትን አሁን የዚህ ዘመኑ ምናምን የዚህ ዘመን ማለት በትክክል መንኩሰው የሚኖሩትን አይመለከትም። ከተማ ላይ ግን ችግር የሚፈጥሩትን ይመለከታል። ያው እነሱ እውነተኛ ሲሆኑ ግን ሁሉን ነገር ትተው ስለሆነ የሚመነኩሱት ሁሉን ነገር ትቶ የመመንኮስ ብቃት በጣም ከባድ አደገኛ ተጋድሎ ነው ያለው። ልጅን፣ ሀብትን፣ ዝናን፣ እውቀትን፣ አጠቃላይ መብልን፣ መጠጥን፣ ቤትን፣ ልብስን ሁሉ ትቶ ጫካ፣ በረሃ፣ ዱር ገብቶ ከአራዊት ጋር እየኖረ ቅጠል እየበላ ድንጋይ እንደ ትራስ እያደረገ በረደኝ፣ ሞቀኝ፣ ቀዘቀዘኝ ሳይል ምኖር፣ ይሄ በጣም ከባድ ነው። ግን ለዚህ ጽናትና የሚመጣባቸውንም ፈተና ድል እንዲያደርጉ ኃይል የሚሰጣቸው ማለት ነው ለእኛ ያስቸግረናል። እየበቃል ነገረ ቅዱሳን ይሄን የያዘ ነው። እንዲህ የሆኑትን ነው የምንማረው ማለት ነው። ስለዚህ ቅዱሳን የምንማረው እንደዚህ እያሉ 5ኛ የቅዱሳን ሕይወት ራሱ ወንጌል ነው። ትምህርት ወንጌል ነው። ነገረ ቅዱሳን ራሱ ወንጌል ነው። የቅዱሳን ሕይወት ስለ ክርስቶስም ስለ ቤተ ክርስቲያንም የሚናገር ነው። ስለዚህ ወንጌል በአጠቃላይ ጥምቀትም፣ ቁርባንም፣ ንስሐም፣ ምግባራት፣ እምነት በአጠቃላይ በወንጌል ላይ በጽሁፍ ተጽፎ የምናገኛቸው ትምህርቶች በአጠቃላይ ዶግማው፣ ቀኖናው፣ ትውፊቱ በሙሉ በአንድ ቅዱስ ሕይወት ውስጥ ይኖራል። ትውፊት ማለት የተቀበልነው ያን ይቀበሉታል ቅዱሳን። ከእግዚአብሔር የተቀበሉት አለ፣ ከቤተ ክርስቲያን የተቀበሉት አለ። እርግጥ ቤተ ክርስቲያን የሚቀበሉት ከእግዚአብሔር የተቀበሉትን ነው ዞሮ ያ አለ። ስለዚህ በቅዱሳን ሕይወት ጥቅልል ያለውን ወንጌል ነው የምንማረው። ነገረ ቅዱሳን ነገረ ወንጌል ስለሆነ ስለ ቅዱሳን እንማራለን ማለት ነው። አንደኛ ቆሮንቶስ መልእክት ምዕራፍ 2 ላይ ይመስለኛል ጥቅሱን ምን ይላል? ቅዱስ ጳውሎስ እናንተ የክርስቶስ መልእክቶች ናችሁ ወይም መልእክታት ናችሁ ይላል። እናንተ የክርስቶስ መልእክታት ናችሁ። ያ ማለት በነገራችን ላይ መጻሕፍት የሚጻፉት መጻሕፍት የተጻፉትም ከመጽሐፍ ቅዱስ ጀምሮ አንድ ሰው እግዚአብሔር ባዘዘው ትእዛዝ እንደ እግዚአብሔር ፈቃድ መኖር ሲያቆም ለማስታወስ ነው የመጡት። በዮሐንስ አፈወርቅ ትምህርት የወደቀና የሰለለ ሰው ወይም ያረጀ ሰው እድሜው ገፋ እያለ ሲሄድ በራሱ መራመድ አቅቶት ምርኩዝ እንደሚያስፈልገው ኃጢአት ያሰለለው ሰብዕና ምርኩዝ ስለሚያስፈልገው በትር እንደ በትር እንደ ምርኩዝ ሆኖ መጽሐፍ ቅዱስ ተጻፈ ነው። ቅዱሳን ግን ከሕግ በላይ ናቸው።
በተጻፈ ህጉ ከሚያዘው የበለጠ ነው የሚያደርጉት ቅዱሳን። ስለዚህ ራሳቸው መጻሕፍቶች ናቸው ቅዱሳን። እየሰማችሁ ነው እንደምናገረው? ወንጌሎች ናቸው፣ መጻሕፍቶች ናቸው እነዚህ ቅዱሳን። እና እነሱ ላይ የእግዚአብሔርን ቃል እናነባለን፣ የእግዚአብሔርን ቃል በእነሱ እንማራለን። በዚህ ምክንያት ነው ነገረ ቅዱሳን የምንማረው፣ ወንጌል ስለሆኑ የእግዚአብሔርን ሐሳብ የተሸከሙ ስለሆኑ የሚለውን እንድትይዙ ነው። ስድስተኛ እሺ፣ ለምንድን ነው አሁን ይሄም በደንብ ትኩረት የሚፈልግ ጉዳይ። ስድስተኛ ላይ ስለ ቅዱሳን የምንማረው የህይወት ዋና ዓላማው መቀደስ ስለሆነ፣ አሁን እናንተ እዚህ የመጣችሁ ለመቀደስ አይደል? ሰዓት ሰጣችሁ ነው እየተማራችሁ ያለ አይደለም? ለእውቀት ብቻ ነው ትማሩት ነው ወይ? ለመቀደስ ለመዳን አይደለም? መዳን በመቀደስ ውስጥ ነው ያለው። ስለዚህ ነገረ ቅዱሳን ማለት የመቀደስ ህይወት ማለት ነው፣ የቅድስና ህይወት ማለት ነው በሌላ አነጋገር። ስለዚህ የህይወት ዓላማው አንዱ የህይወት ግብና ዓላማ ቅድስናን ገንዘብ ማድረግ ስለሆነ ስለ ቅዱሳን እንማራለን። እነሱን ካልመሰልን መቀደስ ስለማንችል ማለት ነው። እንደዚህ እያልን ብዙ ነገሮችን መዘርዘር እንችላለን። ይሄን ስለ ቅዱሳን ለምንድን ነው የምንማረው የሚለውን በዚህ ከተረዳ በዚህ ከያዝን ሌሎች ጉዳዮችን ደግሞ ላንሳ። አይበቃም? ይሄ ገብቷችኋል? እስካሁን ያልኩት በዚህ ነው። አንድና መጽሐፍ ቅዱሳዊ የሚለው አንደኛማ ያው ቅድም አልኩት እኮ መጽሐፍ ቅዱስ ስለነሱ ስለሚያስተምር በሚለው ሶስት ነገሮችን ዘረዘር ነው። አንደኛ መጽሐፍ ቅዱሳዊ፣ ሁለተኛ ትውፊታዊ፣ ሶስተኛ ቀኖናዊ ያላልኩም ቅድም። እነዚህ ጉዳዮች መጽሐፍ ቅዱሳዊ፣ ትውፊታዊ፣ ቀኖናዊ ስለሆነ ነገረ ቅዱሳን ትውፊት የሚባለው የቅዱሳን ህይወት አለ አይደለም? ተጋድሏቸው፣ ይሄ ለምሳሌ ገርላት፣ ስንክሳር የሚባሉት አሉ አይደለም? እነሱ በትውፊት ነው ያገኘነው። እሱ ትውፊት ይባል። ትምህርቱ በቤተክርስቲያን የአባቶች ታሪክ፣ ጾማቸው፣ ማማ ቅዱስ ነው፣ እንዴት ይጋደል፣ እንዴት ይጾም ነበረ ምናምን የሚለው ማለት ነው። እሱ ትውፊት በሚለው ነው የሚወሰደው። ቀኖናው ደግሞ ጊዮርጊስን ቅዱስ ነው ብለን የምናከብርበት ስርዓቱ አለ አይደል? በዚህ ቀን አርፏል፣ በዚህ ቀን ሞቷል፣ እንዲህ ተጋድሏል ተብሎ በዓሉ ማለት ነው። ስርዓት ቀኖና ይሰራልበት። ጊዮርጊስ ከዚህ እዚህ ተወለደ፣ እንደዚህ ያደረገ፣ ዛሬ እረፍቱ ነው፣ እረፍቱ በዚህ ቀን ይከበር፣ ልደቱ በዚህ ቀን ይከበር፣ በሚከበርበት ጊዜ እንዲህ ይደረግ፣ ታቦት ይቀረጽ፣ እንደዚህ የሚለው አለ አይደል? ቤተክርስቲያን ውስጥ ቅዱሳን ታቦት ይሰየምላቸው አይደል? ቤተ መቅደስ ይሰራላቸው አይደለም? ያ ማለት ቀኖና ተሰርቶ ቅዱሳን የሚከበሩበትን መንገድ የሚያስረዳ ነገር ነው ቀኖናው። ሌላ ነገርም ሰፊ ይኖረው አለው፣ ግን ያው እንደዚህ ባጭሩ ብንይዝ ነው የሚሻለው። እሺ እስካሁን ያለው ግልጽ ነው አይደለም? እሺ ነገረ ቅዱሳን በሚለው ትምህርት ውስጥ ሌላው ብናውቀው ጥሩ የቅዱሳን የቅድስና ደረጃ በጣም የተለያየ ነው። ብዙ ነው። እዚሁ አንዳወታችሁም ላይ አለ 10 ይላል። ያው ችግር የለው እሱ 15ም ያደርጓሉ፣ 5 ይጨመራል። ግን ያ በጣም ከበድ ስለሚል እናንተ ይሄን 10 እዚሁ ላይ ያለውን ብትይዙ ጥሩ ነው። የቅድስና ደረጃ ማለት ነው። በዋናነት 3 ክፍል ነው ያለው። በ3ቱ ክፍል ውስጥ ግን 10 ደረጃዎች ነው ያለው። 3 ክፍል ማለት የቅዱሳን የቅድስና ደረጃ ይለያያል። የአንዱ ቅዱስ የቅድስና ደረጃና የሌላው ቅዱስ የቅድስና ደረጃ ይለያያል። ግን 3 ክፍል አለው። 3ቱ ክፍል ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ይባላል። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና
ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና መጽሐፋችሁ ላይ አለ። ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የሚባል እነዚህ ሶስት ደረጃዎች፣ ሶስቱ የቅድስና ደረጃዎች ናቸው። ንጽሐ ስጋ፣ ንጽሐ ነፍስ እና ንጽሐ ምን አልኳችሁ? ልቡና። ይሄ ንጽሐ ስጋ የሚባለው በውስጥ ያለውን ዝርዝር ትቼ ማለት በውስጥ ያለውን ዝርዝር ትቼ በሌሎች አብያተ ክርስቲያናት ምስራቃውያን በሚባሉ በነ ግሪክ፣ በነ ሩሲያ፣ በነዚህና በመሳሰሉት አብያተ ክርስቲያናት ንጽሐ ስጋ ማለት ፒዩሪፊኬሽን፣ አንጽሆ፣ ከኃጢአት ሁሉ መንጻት የሚል ነው። የመጀመሪያው ንጽሐ ስጋ ማለት ከኃጢአት ሁሉ መንጻት፣ ከኃጢአት ሁሉ መጠበቅ፣ ኃጢአት እንዳይገባባቸው ዝግ መሆን ለኃጢአት ማለት ነው። እየሰማችሁ ነው አይደል? ከኃጢአት ሁሉ ፒዩር ንጹህ መሆን፣ ጽዱ መሆን፣ የጸዳ የነጻ መሆን ንጽሐ ስጋ ይባላል። ይሄ ቅድስና ነው። ኃጢአት ብዙዎቻችን ኃጢአት ያስቸግረናል። ቅዱሳን የምንላቸው ግን ከኃጢአት በጣም የተጠበቁ ፒዩሪፋይድ የሆኑ በነገረ ድህነትም አንደኛው ደረጃ ነው። የመጀመሪያው ደረጃ አንጽሆ ይባላል፣ መንጻት ይባላል። ሁለተኛው ደረጃ ደግሞ ኢሉሚኔሽን ይባላል፣ ማብራት፣ አብርሆ፣ ንጽሐ ነፍስ የሚባለው ማለት ነው። የነፍስ ንጽህና፣ አብርሆት በውስጡ ያለውን ያው ታውቁታላችሁ። እዚሁ አንድ አውት ላይ ያለ ዝም ብዬ ልነግራችሁ ጠቁም አድርጌ በጣም ብቻውን ብዙ የቅድስና ደረጃ የሚለው ራሱ ዓመታት ሊፈጅ ይችላል። ብቻውን ብዙ ጉዳይ ስለሚይዝ ማለት ነው። ግን እናንተ ያው ዋና የሚባለውን እንድትይዙ ነው። ስለዚህ ሁለተኛው ምንድን ነው የሚባለው? ንጽሐ ምን ይባላል? ነፍስ፣ ኢሉሚኔሽን፣ ማብራት ማለት ነው። አብርሆት ላይ መድረስ ማለት ነው። ይህ አብርሆት ላይ መድረስ ማለት ምን ማለት መሰላችሁ? ከባድ ሊሆን ይችላል፣ ለእኛ አይታየንም በአካለ ስጋ ለምንኖር ሰዎች። እግዚአብሔር ግን ረቂቅ በሆነ መንገድ ያውቃል። ቅዱሳን በመጽሐፍ ላይ ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ በአባታቸው መንግስት ከፀሐይ ይልቅ 7 እጅ ያበራሉ ይላል። ወይም እሱን ተውትና ክርስቶስ እኔ የዓለም ብርሃን ነኝ ብሏል። ቅዱሳን ደግሞ ምን ብሏቸዋል? እናንተ የዓለም ምንድን ናችሁ ብሏቸዋል። ያ ማለት ነው አንደኛ ግብራቸው የሚመለከት ነው። ሁለተኛ በጸጋ እግዚአብሔር ስለሚያድርባቸው ከእሱ የተነሳ የሚያበሩ የሚሆኑበት አብርሆት፣ ብርሃን ከፊታቸው እስኪወጣ ድረስ መብቃት ማለት ነው። የእግዚአብሔር ብርሃን፣ የፀሐይ ብርሃን ሳይሆን የእግዚአብሔር ብርሃን። ይሄ ሁለተኛው ሲብራራ የተወሰነ ሊከብድ ስለሚችል ነው ለዘብ ማድረገው። ሶስተኛው ደግሞ ምንድን ያለው? ንጽሐ ልቡና። ይሄ ንጽሐ ልቡና የሚባለው በነገረ ድህነት የመጨረሻው ደረጃ ስለሆነ ቴዎሲስ የሚባል ቴዎሲስ ማለት ሱታፌ አምላክ ወይም ቅድም አርአያ እግዚአብሔር ብዬ ነግራችኋለሁ አይደል? መጀመሪያ አካባቢ እግዚአብሔር በፍጥረት ጊዜ የሰጠን አንዱ ምንድን ነው ያልኩት? ቅድስና በጸጋ አይደለም? በፍጥረት ጊዜ የሰጠን ያን በፍጥረት ጊዜ የሰጠንን ቅድስና እየጠበቅን ስንሄድ አምሳለ እግዚአብሔር የሚባለው ላይ እንደርሳለን። አምሳለ እግዚአብሔር፣ አርአያ እግዚአብሔርና አምሳለ እግዚአብሔር ልዩነት አላቸው። አርአያ እግዚአብሔር የሚባለው በፍጥረት ጊዜ የተሰጠ ቅድስና ነው። አምሳለ እግዚአብሔር ደግሞ የሚባለው ያን በፍጥረት ጊዜ የተሰጠውን ቅድስና ጠብቆ ተንከባክቦ የሚደርሱበት የመጨረሻ ደረጃ ነው። እየሰማችሁን አይደል? ያ ማለት በላይ ምን ማለት ነው? በሌላ አነጋገር የጸጋ አምላክ የሚሆኑበት ደረጃ ማለት ነው። አማልክት ዘበጸጋ የሚባሉበት እና ከሱ ውጭ ሌላ ብዙ ትርጉም አለው። ግን ሶስተኛው ንጽሐ ልቡና ይባላል የሚለውን ከያዝን ጥሩ ነው። በውስጣቸው ያለውን ዝርዝር የምታውቋቸው አሉ። ለምሳሌ አንደኛው ጋር ብንመጣ ንጽሐ ስጋ የሚባለው ጋር ብንመጣ 3 ነገሮች አሉት በውስጡ። አንደኛ ጽማዊ የሚባል ነው አንደኛ። ሁለተኛ ልባዊ የሚባል አለው ንጽሐ ስጋ ላይ ማለት ነው።
እየሰማችሁ ነው አይደለም? አንደኛ ምን አልኳችሁ? ጽማዊ፣ ሁለተኛ ልባዊ፣ ሶስተኛ ጣዕመ ዝማሬ። እነዚህ ሶስት ነገሮች አሉ። የመጀመሪያ የቅድስና ደረጃ ውስጥ አንድ ሰው ንጽሐ ሥጋ ላይ ነው ያለው ሲባል እነዚህ ሶስት ውስጥ ነው ያለው ማለት። የመጀመሪያው የንጽሐ ሥጋ የመጀመሪያው በንጽሐ ሥጋው ሶስት ደረጃዎች አሉት። የመጀመሪያው ደረጃ ጽማዊ ዝምታ ማለት ነው። አሁን ዝምታ ብዙ መጽሐፍ ሁሉ አለው። ኤስኪዝም ሚል ቴዎሎጂ ምናምንም ብዙ ሰፊ ነገር አለው። ያው እሱ ቀርቶ ዝምታ ይባል አለ ማለት ነው። ዝምታ የተለያዩ ዝምታዎች ሊኖሩ ይችላሉ። አንዳንድ ሰዎች በትዕቢት ምክንያት ሌሎች ሰዎች የእሱን ክብር እንዲናገሩለት ዝም የሚል አለ። ማር ይስሐቅ የተባለ መጽሐፋችን እንደሚናገረው በትዕቢት ሰዎች ስለሱ ብዙ ነገር እንዲያወሩለት እሱ ግን ዝም የሚል አለ። እንደዚህ አይነቱን ዝምታ እግዚአብሔር የትዕቢት ዝምታ የሚለው ሰዎች ስለሱ በጣም ብዙ ትልልቅ ነገሮችን እንዲናገሩለት ምናምን እንዲያደንቁት እንዲያከብሩት ምናምን ፈልጎ ዝም የሚል ሰው ግን ዝምታ ማለት እርጋታ ነው። ረጋ ማለት ነው። በዚህ ውስጥ ክፉ ዝምታ አለ፣ መልካም ዝምታ አለ ማለት ነው። የቅዱሳን ዝምታ የሚባለው ግን መልካሙ ዝምታ፣ ያ የቅድሙ የትዕቢት ዝምታ ነው። ሌሎች ሰዎች እንዲናገሩለት ፈልጎ ዝም ማለት። ሁለተኛው ዝምታ ለትሩፋት ዝም የሚሉት ደግሞ አለ። ለበጎ ነገር ዝም ማለት ይባላል። ለበጎ ነገር ዝም ማለት እና አርሳኒዎስ የሚባሉ ቅዱሳን አባቶች ከመናገራችን ይልቅ አለመናገራችን ይሻላል ብለው አንደበቴ ክፉ ልትናገር ትችላለች በሚል አንደበታቸው የሚገሩ ሰዎች አሉ። ቅዱሳን ይሄን ያደርጋሉ። አባ አጋቶን የሚባለው በዚህ ይታወቃል በደንብ። አባ አጋቶን ለምግብና ለጸሎት ካልሆነ በቀር ከአፉ ድንጋይ አያወጣም ነበር። እድሜ ልኩን የሚኖረው ድንጋይ ጎርሶ ነው። ለምን? ምላስ ያዕቆብ እንደተናገረው በመልእክቱ ሀገርን በእሳት ከማጥፋት ይልቅ ምላስ በአንድ ጊዜ ሀገርን የማጥፋት አይደለም። ስለዚህ ምላስ መገራት አለበት። ቅድም አሁን ለማብራራት በጣም ስለሚያስቸግር ነው እንጂ ራሱን ችሎ ነገረ መለኮታዊ ትምህርት አለው። ሄስኪዝም የሚባል ማለት ነው። ነገረ ዝምታ የሚል በጣም ብዙ ሊቃውንት ያስተማሩ ትምህርቶች አሉት የሚመለከት። ግን ዋናው ነገር እናንተ መያዝ ያለባችሁ አሁን ክፉ ዝምታ የሚባል አለ። ሰዎች እንዲያደንቁት እንዲያከብሩት ምናምን ፈልጎ እሱ ግን ዝም ይላል። አንዳንድ ሰዎች እንደዛ አይታችሁ ታውቃላችሁ። ሌሎች ሰዎች ስለሱ እንዲናገሩለት ይፈልጋል፣ እንዲያከብሩት ይፈልጋል። እሱ ግን ዝም ይላል። ራሱን ትሁት እያስመሰለ ግን በአደገኛ ትዕቢት ውስጥ ያለ ሰው ማለት ነው። የቅዱሳን ዝምታ ግን ለትሩፋት ናት። ልክ አሁን አባ አጋቶን እንዳልኳችሁ ለበጎ ነው ዝም የሚለው፣ ክፉን ላለመናገር ማለት ነው። ዝም ይላል፣ ድንጋይ ይጎርሳል። ይሄ የመጀመሪያው የቅድስና ደረጃ ነው በንጽሐ ሥጋ ውስጥ ያለ። አንዳንድ ጊዜ ደግሞ በነገረ መለኮት ሶስተኛው ዝምታ ውስጥ የሚባለው የቅድስና ዝምታ የሚባለው አንደኛው የኃጢአት ነው ዝምታው፣ ሁለተኛው የትሩፋት ነው ለመልካም ነገር ክፉ እንዳልናገር ብለው ዝም የሚሉት ነው። ሶስተኛው ግን በነገረ ሃይማኖት በመደነቅ በመገረም ዝም የሚሉት ዝምታ ደግሞ አለ። ይሄ ልክ ቅዱስ ኤፍሬም ሶርያዊ አይ ልቡና ወአይ ሰሚ ወአይ ነቢብ ዘይት አእምሮ ዝንቱ ምስጢራተ ዘይት ነገር ላይ ሊሃ፣ ስለሷ የሚነገረውን ነገር መናገር የሚችል ምን አንደበት ነው፣ መስማትስ የሚችል ምን ጆሮ ነው እያለ ስለመቤታችን ነገር መናገርም መስማትም እንደማይቻል ዝም እንበል ደግሞ ይላል። በቃ ጠንቅቀን ፈጽመን መናገር አንችልምና ዝም እንበል ይልበታል። ስለዚህ ነገረ እግዚአብሔር፣ ነገረ ማርያም፣ አንዳንድ ሃይማኖታዊ ጉዳዮች፣ ምስጢራት፣ ለምሳሌ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ንስሐ የምንላቸው ጉዳዮች በቃላት አይብራሩም። ታውቃላችሁ ቅዱሳን የበለጠ አንድ ሰው እየበቃ ሲሄድ ከቃላት ያልፍና ዝምታ ውስጥ ነው የሚገባው። በነገራችን ያ ጽማዊ ይባላል፣ ዝምታ ይባላል። መመሰጥ ማለት ነው። ዝም ብሎ በቃል ከመናገር ይልቅ ቃሉን እያሰቡ መደነቅ።
የቃሉን ጥልቀት እያሰቡ መገረም። ይሄ እንደዚህ አይነት ዝምታ ሰፊ ሊሆን ይችላል። ከዛ እዚሁ አንደኛው ደረጃ ውስጥ ልባዊ የሚባል አለ ብያቸዋል። ልባዊ ማለት ማስተዋል ነው፣ መረዳት ነው። በዋናነት የቅዱሳት መጻሕፍትን ምስጢር የመረዳት ደረጃ። ይሄ ማለት ቅዱሳን ልባዊ የሚባለው ደረጃ ላይ ሲደርሱ ቅዱሳት መጻሕፍትን ይረዳሉ። ወይም በሌላ አነጋገር ልባዊ ማለት መለየት ማለት ነው። ጠቢብ መሆን፣ አስተዋይ መሆን ማለት ነው። ይሄ በሌላ አነጋገር ምን ማለት ነው? ክፉን ከመልካም የመለየት ደረጃ ላይ መድረስ ማለት ነው። እየሰማችሁ ነው የምናገረው? የቅዱሳን የቅድስና ደረጃ ስለ ይሄ አንደኛ ቅዱሳት መጻሕፍትን መረዳትን የሚመለከት ነው ብያቸዋለሁ። ሁለተኛ ጥበብን ገንዘብ ማድረግ የሚመለከት ነው። ይሄ ልባዊ የሚባለው ልባዊ። ሶስተኛ ክፉን ከመልካም የመለየት። ክፉን ከመልካም የመለየት ማለት በጣም መልካም በሚመስል መንገድ ይመጣ። አሁን የኛ አንዱ ችግር የምታውቁት አይደለም? እዚህ አርሴማ መጣች፣ እዚህ እንደዚህ ሆነ፣ እንደዚህ ተደረገ፣ እዚህ ጠበል እንደዚህ ሆነ ምናምን እያሉ እነዚህ አጥማቂዎች ምናምን አሉ ምናምን በጣም እንደፈለጉ የሚጫወቱት ማለት ነው። ያ ያለ መለየት ያለ መቻል ደረጃ ላይ ያሉ ሰዎች የሚሸወዱበት እንትን ነው። ልባዊ ላይ ያለ ሰው ግን ይረዳል። ለምሳሌ ይረዳል። እነዚህ አካላት ምን ሊያደርጉ ይችላሉ? እነዚህ አሁን አሳሳቾች ማለት ነው። አሳሳቾች ትክክለኛ ሕይወት የሌለው ወደ ቅድስና ያልገባ ሰው ሊቀበል በሚችለው መንገድ አድርገው ነው ፈተና የሚያቀርቡለት። ያንን ፈተና ስናየው ትክክል ይመስለንና ልንቀበለው እንችላለን። ልባዊ ላይ ግን መሆን ማለት ክፉን ከመልካም የመለየት። ክፉ በብርሃን መልክ ሊገለጥ ይችላል፣ በፈውስ መልክ ሊገለጥ ይችላል፣ በሆነ ታምራዊ መንገድ ሊገለጥ ይችላል። በዛ ሲገለጥ ትክክል አይደለም ብሎ ቀስ ብሎ ነው እንጂ ዝም ብሎ መበርገግ የለበትም። ዝም ብሎ መፈርጠጥ መሄድ ምናምን የለም። ገድላት ድርሳናት ምናምን ላይ አሁን ብዙ የተጻፈው ይሄ በመጽሐፍ ቅዱስም እንደዚህ ተጽፏል። ጠንቋዮች የሚያደርጉት እነ ስምዖን መሰሪ የሚያደርጉ የነበረውን ታምር ታስታውሳላችሁ? የሐዋርያት ሥራ ምዕራፍ 8 ላይ ተጽፏል። ስምዖን መሰሪ በሐዋርያት ፊት ታምር ሲያደርግ ነበር። ያ የሚያደርገው ታምር ለሌሎቹ ሰዎች አሳማኝ ነው። በቃ ሊቀበሉታል ማለት ነው። የመለየት ልባዊ ለተሰጣቸው ለነ ቅዱስ ጴጥሮስ ግን ትክክል አልነበር። ስለዚህ ተቃርነው በሐሰት ያን እያደረጉ እንደሆነ ወደ ተሳሳተ ሊወስዱ ያን እያደረጉ እንደሆነ ስለሚያውቁ ለይተው ትክክል አለመሆኑን ይናገራሉ። ገብቷችኋል ማለት ይፈልግ ተወሰነ ከብዷችኋል። መለየት የሚባለው ማለት ነው። መለየት እዚህ ላይ ብንደርስ ራሱ በደንብ ግልጽ ሆኖ ይገባናል ብዬ ተስፋ አደርጋለሁ። ግን ይሄ አሁን እየነገርኳችሁ ያለሁት ነገር ተመሳሳይ በሆነ መንገድ ክፉ አድራጊ አካል ቢኖር ያ ክፉን የሚያደርገው ሰው ግን ክፉን ነገር የሚያደርገው ልንቀበል በምንችለው መንገድ ቢሆን መለየት አቅቶ ልንሳሳት እንችላለን። አሁን እዚህ ያለን ሰዎች አይናችን እያየ የሆነ ታምር ቢደረግ፣ ሙት ቢነሳ፣ የሆነ ነገር ቢደረግ ልንሳሳት አንችልም? እንችላለን። እነዛ ግን ይለያሉ ነው። ይሄ ስለሚለዩ እንደዚህ አይነት ነገር ሲመጣ ይሄ ከክፉ መንፈስ ነው፣ ታምሩን አይታችሁ አትሂዱ ይላሉ ማለት ነው። ይሄ የቅዱሳን የቅድስና ደረጃ ነው ነው እያልኳችሁ። እየሰማችሁ ማለት ነው። የኛ ሳይሆን የቅዱሳን። አሁን እነዚህ ክፍሎች ራሱ ሲዘረዘሩ በጣም ሰዓት ይወስዳሉ። ሶስተኛው ጣዕመ ዝማሬ ይባላል። ትክክለኛ አመስጋኝነት ነው። ትክክለኛ ምስጋና፣ በቃ ትክክለኛ አንደኛ የማይቋረጥ ነው ይሄ ምስጋና። አንሲ ይሄ ራሱ በጣም ሰፊ ነው። ብቻ ግን ጣዕመ ዝማሬ የሚባለው ነው። እግዚአብሔርን ሳያቋርጡ ጣዕሙ በምን ይታወቃል? አሁን ለኛ ይገባል። ቅዱሳን ግን እየጣማቸው ሳያቋርጡ እግዚአብሔርን የሚያመሰግኑበትን መንገድ ነው። ከምስጋና አይጎሉም። 24 ሰዓት ያመሰግናሉ እግዚአብሔርን። ይሄ ትክክለኛ የማመስገን ደረጃ ነው። በሌላ አነጋገር ምን ማለት ነው? በሕይወት እግዚአብሔርን መግለጥ ማለት ነው። በሕይወት ይሄ ሶስተኛ ነው።
እና እናንተ በጣም ከዛ ነፃ ነፍስ የሚባለው ነው ያለው። ነፃ ነፍስ የሚባለው ውስጥ ይሄ አንደኛው ላይ 3 ነገር አለ ብያቸዋለሁ አይደል? ነፃ ስጋ ላይ በቃ ባጭሩ ከያዛችሁት በቂ ነው። ሲብራራ ይሄ ብቻውን ብዙ ሰዓት ይወስዳል። በቃ 3 ነፃ ነፍስ የሚባለው ጋር አንደኛ አንባ የሚባል አለ ወይም አንብ አንደኛው ደረጃ ነው ነፃ ነፍስ ላይ ያለ። አንብ ማለት ልቅሶ ነው፣ መንፈሳዊ ልቅሶ ስፒሪቹዋል መንፈሳዊ ልቅሶ የሚል መጽሐፍ ራሱ አለ። ብፁዕ ቅዱስ አቡነ ሽኖዳ የጻፉት ልቅሶ ዝም ብሎ ማልቀስ ምናምን ማለት አይደለም። ሲከፋው ሲጨንቀው ምናምን ማልቀስ፣ ተናዶ ማልቀስ ምናምን አለ አይደል? እንደዛ አይነት ምናምን አይደለም። ኃጢአትን እያሰቡ ግፋ ሰማዕታት የሰማዕታትን መከራ እያሰቡ ነገረ ቤተክርስቲያንን እያሰቡ ነገረ ክርስቶስን እያሰቡ ያን እያሰቡ የሚያለቅሱ አሉ። አንደኛ ስለ ራሳቸው ኃጢአት፣ ሁለተኛ ስለ ሌላው ኃጢአት። ሌላው ኃጢአት እንደምታውቁት በአንድ ሰው ንስሐ መግባት በሰማይ ያሉ መላእክት ሁሉ ይደሰታሉ ተብሏል። ንስሐ በማይገቡት ደግሞ መላእክት ብቻ አይደሉም ቅዱሳን ሰዎችም ያዝናል ንስሐ በማይገቡ። ስለዚህ አንባ የሚባለው ይሄ ስለ ራስ ኃጢአት ሊሆን ይችላል። ቅዱሳን ማለት በዘመናቸው ስለ ራሳቸው ኃጢአት እያሰቡ ሊያለቅሱ ይችላሉ። ስለ ሕዝብ ኃጢአት እያሰቡ ሊያለቅሱ ይችላሉ። ስለ ክርስቶስ መከራ እያሰቡ ሊያለቅሱ ይችላሉ። ስለ ቤተክርስቲያን ላይ ስለሚደርስባት መከራ እያሰቡ ሊያለቅሱ ይችላሉ። እንደዚህ ጉዳዮች ሊያለቅሱ፣ ይሄ የቅድስና ደረጃ ነው። ሳያቋርጡ ያን እያሰቡ እያለቀሱ መኖር ከልብ ማለት ነው። ይህ ዝም ብሎ ማለት አይደለም። ራሱ አሁን ስለማብራራት አሁንም እንዳልኳችሁ ስለማያመች ነው። ዮሐንስ ዘሰዋስው የሚባል አባት ደግሞ መጽሐፎቹን ስጠቅስ አሁን እናንተ ተለቅ የምትሉት ታገኛላችሁ አታገኙ የሚለውን ስለሚያሰገን እና እንደዚህ ላይ ስለ እንባ ብዙ ትምህርቶች ተሰጥቷል። ዞሮ ይሄ ነው አንባ የሚባለው ማለት ነው። 4 5 ሁለተኛው በነፃ ነፍስ ውስጥ ያለው ሁለተኛ ኩነኔ ይባላል። ኮነነ ገዛ ማለት ነው። ኩነኔ የሚባለው ነፍስን ስጋን ለነፍስ የማስገዛት ደረጃ። ስጋን ለነፍስ የማስገዛት ራሱ የሚለው ብዙ አሁንም ይሻል፣ ግን በቃ በመልካም ሀሳብ ብቻ ተገዝቶ መኖር ማለት ነው። ስጋን ለነፍስ ማስገዛት ሲባል ስጋ ክፉ ነፍስ ክፉ ማለት አይደለም። ይህ ክህደት ነው። ግን በልማድ የስጋ ፈቃድ የነፍስ ፈቃድ የሚባል ነገር አለ አይደል? የስጋ ፈቃድ የሚባለው ክፉ ዝንባሌ ማለት ነው። የነፍስ ፈቃድ የሚባለው ደግሞ መልካም ዝንባሌ ማለት ነው እንጂ ስጋ ብቻውን ክፉ ያደርጋል፣ ነፍስ ብቻዋን መልካም ታደርጋለች የሚለው የግኖስቲካውያን ንፋቄ ነው። ክህደት ነው ያ። ስለዚህ በልማዱ ፈቃደ ስጋ ሲባል ክፉ ዝንባሌ ማለት ነው እንጂ ስጋ ከነፍስ ተለይቶ የሚሰራው ክፉ ነገር ማለት አይደለም። ይፈራ ሰዓት እንዳይወስድ ነው። ግልጽ ነው አነጋገር። የክፉ ስራ ዝንባሌ ማለት ነው። ፈቃደ ነፍስ ደግሞ ሲባል የመልካም ስራ ዝንባሌ ማለት ነው ባጭር አነጋገር። ኩነኔ ማለት ግን ፈቃደ ስጋ ለፈቃደ ነፍስ ማስገዛት ነው ማለት ክፉ ነገር እንዳይሰለጥንብኝ መሆን ነው ማለት። መልካም ነገር ብቻ ሰልጥኖብኝ መኖር። አሁን ለእናንተ ጥያቄ ልጠይቃችኋል ጊዜ እስኪ በቃ ብሉ ጥያቄ። መልካም ነገር ማድረግ ነው የሚያስቸግራችሁ? ክፉ ነገር ማድረግ ነው የሚያስቸግራችሁ? በጋራ መሰከራችሁ አይደለም? ስለዚህ ምን ማለት ነው? እኛ ያለንበት ደረጃ ስጋችን ነፍሳችን ላይ የሰለጠነበት ደረጃ ነው ማለት። ልክ እኛ አሁን መልካም ነገር ማድረግ እንደሚያስቸግረን እነሱም ደግሞ ክፉ ማድረግ ያስቸግራቸዋል። እዚህ ደረጃ ላይ አያደርጉም ማለት ነው። በቃ ለመልካም ተገዝተው ነው የሚኖሩት። ልክ እኛ እንደምናማው፣ እንደምናወራው፣ እንደምንጫጫው፣ እንደምንነጫነጨው እነሱ በመልካም ብቻ ነው በቃ ይሄ ማለት ነው። ሶስተኛ ፍቅር የሚባል እየሰማችሁን አይደለም? ምን አልኳችሁ? ፍቅር አንብ፣ ኩነኔ፣ ፍቅር የሚባለው ደግሞ ሁሉንም አንድ አድርጎ የማሰብ የመውደድ ደረጃ ከሰው ወገን አንዱን እንኳን ሳይንቁ ማንንም ሰው ቅዱሳን አንዱ በነገራችን ላይ ቤተክርስቲያን አንዱ ልዩ የምትሆነው በዚህ ምክንያት ቋንቋ፣ ቀለም፣ ሀብት፣ ቁመት፣ መልክ የሚባል ነገር ሳይኖር ሁሉም እኩል አድርጎ መውደድ።
ቅዱሳን እዚህ ደረጃ ላይ ሲደርሱ አንድም አድሏዊነት አይኖራቸው፣ ሁሉም አንድ አድርገው ይወዳሉ። ንጽሐ ነፍስ ውስጥ ያለ ነው ይሄ። ነፍሱ ንጹሕ የሆነለት ሰው ከሰው መካከል የሚያዳው ልጄ ነው፣ እናቴ ናት፣ ወገኔ ነው አይ እናቱን ከማንኛውም ሌላ ሰው ጋር እኩል አድርጎ ነው የሚወደው። እኩል ለእናት ያነሰ ፍቅር አይሰጥም እኮ ያነሰ ፍቅር አይሰጥም፣ እኩል ነው። ግን ሰውን ሁሉ የእግዚአብሔር ፍጥረት ነው ብሎ እኩል የሚወድ ነው። መናፍቅ እንኳን ቢሆን መናፍቁን እግዚአብሔር እንዲያድነው ነው የሚፈልገው። እዚህ ደረጃ ላይ እየሰማችሁ አይደለም? ገዳይ እንኳን ቢሆን ገዳዩን እየገደሏቸው እንዲያድናቸው ነው የሚፈልጉት። አድናቸው ብለው ለምን? ፍቅር አላቸው ለነሱ ማለት ነው። ይህ ፍቅር የሚባለው ነው። ሌላው ሁሰት ይባላል። አራተኛ ሁሰት ማለት የመሰወር ደረጃ ነው። አንድ የመሰወር ሳይሆን አንድ ቦታ ሆኖ ሌላ ቦታ ያለን ነገር የማወቅ የእውቀት ብቃትን የሚያመለክት ወይም የመገለጥ እውቀትን ሪቪልድ ናውሌጅ የሚባለውን የመያዝ ደረጃ ነው። ከሁሉ ቦታ መድረስን ማለት ነው። ግድግዳ ምናምን ጣራ እንደዚህ የማይገድበው መሆን ማለት ነው። ይሄ ምን ማለት ነው? ቤተክርስቲያን በሁሉም ቦታ ስላለች አሁን ይገባቸዋል ብለው ቤተክርስቲያን በሁሉም ቦታ ስላለች የቤተክርስቲያን ራስ ክርስቶስ ነው ሲባል ትሰማላችሁ አይደል? ክርስቶስ የሌለበት ቦታ አለ ወይ? እግዚአብሔር አይደለም የሌለበት ቦታ የለም አይደለም? እሱ ራስ ነው። ቤተክርስቲያን ደግሞ ምንድን ናት? የእሱ ምንድን ናት? አካል ናት። ሁሰት የሚባለው የቤተክርስቲያን አካል ከመሆን የተነሳ ልክ አሁን በአካልነት የሚገኘው በዋና አካልነት የሆነ ቦታ ሊሆን ይችላል። የሆነ ቦታ ምሳሌው ቀላል አድርጌ እነግራችኋለሁ። ለምሳሌ እግሬ ታች ነው አይደል? እግሬ ታች እንዳለ ላይ አለ ሊባል ይችላል። ቦታው እሺ ነው፣ ግን ጭንቅላቴ ቢመታ እግሬ ስሜት አይኖረውም። ያው ስሜቱ ጭንቅላት ስለሆነ ነው። በጋራ ግን አይታመምም፣ አያገባውም። የጭንቅላት ህመም እሺ እግር አያገባውም። አይናችን እንዲገጥመውን ነገር እግር አያገባውም፣ አያውቅም፣ አይደርስም። በአካልነት ነው የሚደርስም አይደለም። ወይም እንዲህ አድርጋችሁ አስቡ። ራስ ብለን ብናስብ እሺ፣ በማሰቢያ ቀለል ስለሚል በዚህ ራሳችን ቦታው እዚህ ነው አይደለም። እግር የሚወጋበት ጊዜ ሲኖር የእግርን ውጋት ራስ ይደርሰዋል አይደርሰውም? እዛው ሆኖ እሱ የሌለበት ቦታ የሚሆነውን ያውቃል ማለት ነው አይደል? ልክ እንደዚህ ማለት ነው። በቤተ ክርስቲያን አካል ሲሆኑ እንደ እግር ሊሆን ይችላል፣ እንደ እጅ ሊሆን ይችላል። እንደሆነ አካል የሆኑና የሆነው ቦታ ላይ የሚደረገውን እነሱ በዛ ቦታ በአካል ሳይገኙ በዛ ቦታ የሚሆነውን ነገር ግን ያውቃል፣ ይረዳል። ኤልሳ የሶርያው ንጉሥ ወልደ አዴር በከተማው ሆኖ የሚያደርገውን ነገር እያወቀ ለንጉሱ ይናገር እንደነበረው ኤልሳ ይሄን ያደርግ ነበር። ሁሰት በቃ እሱ ንጽሐ ልቡና የሚባለው ደግሞ የመጨረሻው ሶስተኛው ደረጃ ነው። እዚህ ውስጥ ደግሞ ሶስት ነገሮች አሉ ባጭሩ። አንደኛው መላእክትን የማየት ደረጃ፣ ይሄ አንደኛው መላእክትን ማየት ንጻሬ መላእክት የሚባለው ይሄ ስምንተኛ ነው ከቆጠርን። ንጽሐ ስጋ ውስጥ 3 አለ፣ ንጽሐ ነፍስ ውስጥ 4 አለ። ንጽሐ ነፍስ ውስጥ ቅድም ዘረዘር አንብ አልን፣ ከዚያ ቀጥሎ ምንድነው? ኩነኔ፣ ከዚያ ፍቅር፣ ከዚያ ሁሰት 4 አይደል? ንጽሐ ነፍስ ውስጥ የመጀመሪያው ላይ 3 መካከለኛው ላይ 4 7 ሆነ። አሁን ንጽሐ ልቡና ላይ ደግሞ ንጻሬ መላእክት ይባላል። ንጻሬ መላእክት ማለት መላእክትን ማየት የማየት ደረጃ ሲወጡ ሲወርዱ ምናምን። አሁን እዚህ መላእክት አይኖሩም? ይኖራል። ቢያንስ ጠባቂ መላእክቶቻችን ይኖራል አይደል? እኛ ግን አናያቸው። ቅድስና ያለው ግን መላእክቱን ያያቸዋል። እዚህ ያሉትን ኃጢአት ስንሰራ እንዴት እንደሚሆኑ እያንዳንዱ መላእክት ማየት ጸጋ የተሰጣቸው ንጻሬ መላእክት የሚባለው። ከዚያ ሁለተኛው እዚህ ንጻ ልቡና ላይ ተሰጥሞ ብርሃን የሚባለው ነው። ይሄ በጣም ሊብራራ የሚችል ጉዳይ ነው። ተሰጥሞ ብርሃን ማለት በቃ ሳብራራው አሁን ምን እንትን እንዳይከብዳችሁ ምናምን ነው። ግን ተሰጥሞ ብርሃን ማለት ምን ማለት ነው? እግዚአብሔር ብርሃን ነው አይደለም? ተሰጥሞ ብርሃን ማለት እግዚአብሔር ብርሃን ነው።
የሌለበትም ቦታ የለም። ብርሃን ከመሆኑ የተነሳ ሁሉን ነገር ያያል። እዚህ ደረጃ ላይ የደረሱ ቅዱሳን ምን ያደርጋሉ መሰላችሁ? እግዚአብሔር ብርሃን፣ አሁን ይህ ምስጢራዊ በሆነ መንገድ የሚሆነውን ነገር ነው የምነግራቸው። ቅዱሳኑ ግዘፍ ሰውነት ኖሯቸው ነፍሳቸው ከስጋቸው ሳይለይ ግን ደግሞ እግዚአብሔር ብርሃን ነው፣ ሁሉን ያያል፣ እዚህም አለ እኛን ያያል። ግን እሱ በማንም አይታይም። እየሰማችሁ ነው የምናገረው? እሱ ሁሉን ያያል፣ በማንም ግን አይታይም። ቅዱሳን ነፍሳቸው ከስጋቸው ሳይለይ በአካለ ስጋ እያሉ ብርሃን ወደ ሆነው እግዚአብሔር ውስጥ ይገባሉ። እንዴት ይገባሉ አላውቅም፣ እግዚአብሔር ነው የሚያውቀው። እየሰማችሁ ነው የምናገረው? ምስጢር ነው ጉዳዩ። በማይመረመርና በማይታወቅ ሁኔታ እሱ ውስጥ ይገባሉ። እሱ ውስጥ ሲገቡ እሱ ብርሃን ከመሆኑ የተነሳና ሁሉን ስለሚያይ በጸጋ ሁሉን እንዲያዩ ያደርጋቸዋል። በሁሉ ቦታ በምድር ላይ ያለውም ማለት ነው። እየሰማችሁ ነው የምናገረው? እሱ ነው ያን የሚያደርገው። ከሱ የተነሳ እሱ ውስጥ ገብተው ሁሉን ያያል። ቅድም እንደነገርኳችሁ እሱ ሁሉን ያያል፣ በማንም ግን ይታያል። በእኛ ይታያል። እግዚአብሔር ረቂቅ ስለሆነ አናየውም። እነዚህ ተሰጥቶ ብርሃን ውስጥ የገቡ ቅዱሳን ምንድነው የሚሆኑ? እሱ ውስጥ ገብተው በእሱ ምክንያት ሁሉን ያያሉ። በሁሉ ቦታ የሚሆነውን ያውቃሉ፣ ይረዳሉ። አሁን አንድ ቅዱስ በተለያየ ሀገር ያሉ ሰዎች ሲጸልዩ ለምሳሌ በተመሳሳይ ሰዓት መላእክትም ሊሆኑ ይችላሉ፣ ቅዱሳን ሊሆኑ ይችላሉ፣ በእመቤታችን በጻድቃን በሰማዕታት ሊሆኑ ይችላል። በተለያየ ሀገር ያሉ ሰዎች በተመሳሳይ ሰዓት ጸሎት ሊጸልዩ አይችሉም? ይችላሉ? አይችሉም? እኛ ጊዮርጊስ ስንል እዚህ የሆነ ሰዓት ላይ የሆነ ቦታ ላይ ጊዮርጊስ የሆነ ቦታ ላይ በተመሳሳይ ሊሉ ይችላሉ። ለሁሉ እንዴት ነው? ሁሉን እንዴት ሊሰማ ይችላል? ጊዮርጊስ አንድ ከሆነ አንድ ቦታ ያለውን ነው መስማት ያለበት ሚሉ ሰዎች አሉ። ግን ተሰጥሞ ብርሃን ነው ይህን እንዲረዱ የሚያደርጋቸው። እግዚአብሔር ውስጥ ይገቡና ከሱ የተነሳ በሁሉ ያለውን እንዲያውቁ እግዚአብሔር ያደርጋቸዋል። ያ በጸጋ ነው። እየሰማችሁ አይደል? በጸጋ እግዚአብሔር የሚያደርገው ከሱ የተነሳ በሁሉ ያለውን እንዲያውቁ እግዚአብሔር ያደርጋቸውና ሁሉም ጋር ደግሞ እንዲደርሱ ልብ በሉ። በአካል ጊዮርጊስ እየመጣ ሰምቻለሁ፣ አየለ ሰምቻለሁ፣ አበበ አንተንም ቆይ አሁን ቅደም ተከተል ጠብቅ፣ አየለች ቆይ እየመጣው ነው አይልም አይደለም። እንደዛ እያለ ነው የሚሰማው ጊዮርጊስ። በመንፈስ ነው የምንጸልየውን የእያንዳንዳችንን ጸሎት በቤተ ክርስቲያን ውስጥ ሆኖ በእግዚአብሔር አማካኝነት ይሰማል። የሰማችሁ ነው ነገር በሱ አማካኝነት ይሰማል። በሱ አማካኝነት ለእያንዳንዱ ተገቢ ነው የሚለውን ከእግዚአብሔር መልእክት ያመጣል፣ ያደርሳል። ይሄ ግን ረቂቅ የሆነ መንገድ ነው። በጥምቀት ሊሆን ይችላል፣ እምነት በመቀባት ሊሆን ይችላል። በተለያየ መንገድ ብቻ ጸሎታችን ሲሰማ ጊዮርጊስ እንዲያደረገልኝ ሚካኤል እንዲያደረገልኝ ምንለው ለሁሉም በዛ መንገድ ተሰጥሞ ብርሃን የሚባለው ይሄ ነው። አለመታየት ውስጥ መድረስ ማለት ነው። መሰወር ውስጥ መድረስ ማለት እግዚአብሔር ብርሃን ነው። እዛ ውስጥ ይገቡና ሁሉም በሱ የተነሳ ያውቃሉ። እግዚአብሔር የገለጠላቸው ሁሉ እሱ በገለጠላቸው መጠን ማለት ነው። ለዚህ ነው እኛ የክርስቶስ ልብ አለን የሚሉት ቅዱሳን ሐዋርያት። እሱ እየገለጠላቸው የሚገልጥላቸውን በሙሉ ይረዳሉ፣ ያውቃሉ። እሱ ስለማይታይ እነሱም ደግሞ እሱ ስለገቡ ከእሱ የተነሳ የማይታዩ ይሆናሉ። ብርሃን ውስጥ ሰጠሙ ማለት ነው። እየሰማችሁ ነው የምናገረው? የማን ብርሃን ውስጥ ሰጠሙ? የፀሐይ ብርሃን ምናምን ብላችሁ እንዳታስቡ። ያ ብርሃን ያልተፈጠረ ብርሃን ነው የሚባለው የእግዚአብሔር ስለሆነ። እግዚአብሔር ብርሃን ነው አይደለም? ነው አይደለም? ግን ምን አይነት ብርሃን ሲባል የሚመጣላችሁ ይሄኛው ብርሃን ነው አይደለም? ይጨንቃል። ያው ከዚህ ውጭ ስለማናውቅ ማለት ነው። ይሄኛው ብርሃን ነው ማለት ግን አይደለም። ይሄ ብርሃን ከፍ እያለ ስንሄድ አሁን ይሄ ብርሃን ከዚህኛው አሁን ካለንበት መሬት 1% ከፍ ቢል ምድር ከብርሃኑ ግለት የተነሳ ዓለም ቀልጣ ትጠፋል። አይቻልም። እግዚአብሔር ብርሃን ነው ሲባል ግን ዓይንን የማይበዘብዝ ነው። የፀሐይ ብርሃን ዓይን ይበዘብዛል። ያ የእግዚአብሔር ብርሃንነት በጣም የሚጣፍጥ በቃላት የማይቀጥለው በቃ እንደዛ። ምክንያቱም አሁን የተፈራራ ሲሄድ እንትን ነው የሚሆነው። ማብራራት ይቻላል ግን ምን ያህል ትረዱኛላችሁ የሚለው ስለሚጨንቀኝ ነው እንደዛ ያልኩ። ዞሮ የመጨረሻው ደረጃ ንጻ ልቡና ውስጥ ከዊነ እሳት የሚባለው። ከዊነ እሳት ማለት እሳት መሆን ማለት በጣም ይሄ ከባድ ነው። ደግሞ ቅዱሳን እሳት የመሆን ደረጃ ውስጥ የሚደርሱበት ጊዜ ያለ ማለት ነው።
ስለዚህ ተሐዋስያን ምናምን እንደዚህ ያሉ ነገሮች መጥተው ሲነኳቸው ተቃጥለው የሚወድቁባቸው ማለት ነው። ግን ይሄ እሳትነት ደግሞ ልክ የዚህ ድንች ወጥ ለመስራት ምናምን እንደምናቃጥለው እሳት ማድረጋቸው እንዳታስቡ። እግዚአብሔር እሳት ነው። እሳት በላይ ለይክህዱ ስሞ ለሚክዱት የሚባላ እሳት ነው ተብሏል። እሳት መህየዊ ደግሞ የህይወት ደግሞ እሳት ነው። ለሚያምኑበት ደግሞ ተብሏል። እግዚአብሔር እሳት ነው። ግን እንደዚህኛው ዓለም እሳት ደግሞ አይደለም። እንደዚህኛው ዓለም እሳት አይደለም። ይሄም ምስጢር ነው ጉዳዩ ማለት ነው። እየሰማችሁ አይደል? ይሄ ምስጢር ነው። እግዚአብሔር እሳት ነው። እሳትነቱ እንዴት ነው አላውቅም። ሚስቲካል ምስጢራዊ እሳት ስለሆነ ማለት ነው። የምናውቀው አይነት እሳት ስላልሆነ ግልጽ ነው አነጋገር። የምናውቀው አይነት የሚባላ ይሄ ስጋን የሚያቃጥል አይነት እሳት አይደለም። እሱ አይነት አይደለም። እግዚአብሔር ሌላ በቃላት የማይብራራ አይነት እሳት። ስለዚህ ከዊነ እሳት የሚባለው ተመልከቱ፣ ከዊነ እሳት የሚባለው እዚህኛው እሳት ውስጥ የመግባት ወይም በሌላ አገላለጽ ነጽሮተ እግዚአብሔር እግዚአብሔርን የማየት ብቃት ላይ የመድረስ ደረጃ ነው። ይሄኛው በጣም ከባድ ነው። እግዚአብሔርን የማየት እግዚአብሔር አይታይም። ንጹሐን ብፁዓነ ልብ ሲል ሰምታችኋል። ማቴዎስ ወንጌል ላይ ጌታ ልበ ንጹሖች ብፁዓን ናቸው ይላል መጽሐፍ። ልበ ንጹሖች ይኸው ንጻ ልቡና ነው ያለው አይደለም ደረጃ ንጻ ልቡና ብፁዓን ንጹሐነ ልብ እስመ ይሬእይዎ ለእግዚአብሔር እግዚአብሔርን ያዩታልና ነው። ነጽሮተ እግዚአብሔር እንዴት ሆኖ ያዩታል? በምን አይነት መንገድ? እነሱ ነው የሚያውቁት። እዛ ደረጃ የደረሱት ማለት ነው። ያ ግን ከዚህ ቀጥሎ ነው እንግዲህ ከዚህ እዚህ ከደረሱ በኋላ እንደገና 5 ተጨማሪ ደረጃ ደግሞ አለ። ያ መጽሐፋችሁም ላይ ስለሌለ አቅርቤ ከማወዛገባችሁ፣ ምክንያቱም በአንድ ክፍል የማያልቅ ነገር ነው ከምትወዛገቡ እሱ ቢቀር ይሻላል። ግልጽ ነው። ከዛ የቅዱሳን ምልጃ ቃል ኪዳን ሚለውን ማንበብ ነው። ግን ቀላል አጠር አድርጌ ቃል ኪዳን ሚለውን ለቅዱሳን በገድላት በድርሳናት በምናምን ብዙ ቃል ኪዳኖች ይገባሉ። እንዲህ እምርልሃለሁ፣ እንዲያደርግልሃለሁ፣ እስከዚህ ትውልድ እምርልሃለሁ፣ እንደ ሕፃን ልጅ ትሆናለህ፣ እንደ 40 ቀን ምናምን የሚሉ ቃል ኪዳኖች አሉ። እየሰማችሁ ነው። ያ ቃል ኪዳን እግዚአብሔር ለቅዱሳን ያለውን ፍቅር የሚገልጥ ነው። ቃል ኪዳን ሲገባ አንደኛ ቃል ኪዳኑ የሚገባው ለአማኞች ነው። እስከ ሺህ ትውልድ እምርልሃለሁ፣ እንዲያደርግልሃለሁ የሚሉ ቃል ኪዳኖች የ40 ቀን ሕፃን የሚሉ ቃል ኪዳኖች የሚገቡት ለቅዱሳን ነው፣ ለክርስቲያኖች ነው። ላላመነ ቃል ኪዳን ሊገባለት ገና ዲዘርቭ አያደርግም። ያላመነ ሰው ገና ወደ እምነት እንዲመጣ ነው የሚጠራው። እየሰማችሁን አይደለም? ወደ እምነት እንዲመጣ በሌላ ቤተ እምነት ያሉትን ቅዱሳኑ ወደ እምነት እንዲመጣ ይጸልዩለታል። ቃል ኪዳን ግን የሚገባው ለእኛ አምነው ላሉ ክርስቲያን ለሆኑ በእግዚአብሔር አምነው ተጠምቀው ቅባ ሜሮን ተቀብተው ስጋው እንደውም ተቀብለው አካል ለሆኑ ሰዎች ግን ቃል ኪዳን ይኖራል። የቅዱሳን ቃል ኪዳን ማለት ነው። እና ያ ቃል ኪዳን እግዚአብሔር ለቅዱሳን ያለውን ፍቅር የሚያሳይ ነው። አንድ ሁለተኛ እግዚአብሔር ለቅዱሳን ካለው ፍቅር የተነሳ ለኛ በዛ ቃል ኪዳን የሚያደርገውን ምሕረትም የሚያሳይ ነው። ምሕረቱን የሚያሳይ ነው። እየሰማችሁን አይደል የምናገረው? ምሕረቱን፣ ፍቅሩን፣ ምሕረቱን፣ ይቅርታውን ይሄን የመሰለውን ነገር የሚያሳይበት ነው ቃል ኪዳን የሚባለው። ግን ልብ በሉ ቃል ኪዳን ከወንጌል ጋር ተቃርኖ ግን አይደለም የምትረዱት ስትወስዱ። ለምሳሌ በአቡነ ተክለ ሃይማኖትም በዮሐንስ መጥምቅም በአርሴማም በማንኛውም ቅዱስ የተሰጠን ቃል ኪዳን አንዳንድ ጊዜ እኛ በጣም አጣምን የምንጠቀም ሰዎች አለን። ጠበል እንኳን ሲሆን እንደዚህ አይነት ሀሳብ እንዳታስቡ። የአርሴማ ጠበል ነው ፈዋሹ ምናምን የሚሉ ሀሳብ፣ ይሄ በጣም እግዚአብሔር አቃንቶ ስለሚሰማ እንጂ አስተሳሰቡ ኦርቶዶክሳዊ አይደለም። ለመፈወስ የትኛውም ጠበል እግዚአብሔር የሚሰራበት ነው። የትኛው ሲጀመር አሁን የአርሴማ ጠበል የምንለው እዛ የአርሴማ ጠበል የሚባለው እኮ እግዚአብሔር ሳይባርከው አርሴማ በራሷ ባርካ ፈውስ የሚሰጥ የምታረገው ጠበል እኮ የለም። እግዚአብሔር በአርሴማ ምክንያት የሚያድንበት ነው። አዳኙ ማን ነው? በጠበሉ ማን ነው የሚያድነው? በሚካኤል ቢሆንስ የሚያድነው ማን ነው? ስለዚህ አርሴማ ጋር ሲሆን እግዚአብሔር ሌላ አርሴማዊ እግዚአብሔር፣ ሚካኤላዊ እግዚአብሔር፣ ገብርኤላዊ እግዚአብሔር፣ ቂርቆሳዊ እግዚአብሔር የሚባላል አንድ እግዚአብሔር ነው ሁሉም ጋር ያለው። ዋናው እምነት ነው።
እግዚአብሔር በጠበሉ በቅዱሳኑ አማካኝነት ይምራል ብሎ መቀበል ነው እንጂ ቅዱስ ሆኖ ማይምር ጠበል የለም። የቅዱሳን ቃል ኪዳን የተገባበት ማይምር የለም። ምህረቱ የሚሰጠው በሁሉም ቦታ ማ ስለሆነ እግዚአብሔር ስለሆነ ይህንን ነገር ሳታምታቱ ነው መረዳት ያለ። ቦታም ከሆነ ልክ እንደዚሁ ነው። ቅዱስ ቦታም ከሆነ ለቅዱሳን ቃል ኪዳን የተገባላቸው ቦታም ከሆነ ቦታዎቹ ልክ እንደዛው ነው። እግዚአብሔር ነው በዛ ቦታ ፈውስ የሚሰጠው የሚለውን እንድትይዙ ፈልጋለሁ። ቃል ኪዳኖቹ ግን የ40 ቀን ትሆናለ፣ የ80 ቀን ትሆናለ፣ እንዲህ ኃጢአት ይሰራ ይላል ምናምን የሚሉት ነገሮች ብቻቸውን ግን ሰሪዎች አይደሉም። እየሰማችሁ ነው የምናገረው? ብቻቸውን ቅድም መጽሐፍ ቅዱስ ብቻ አይሆንም ብያለሁ። እምነት ብቻ አይሆንም ብያለሁ። ቃል ኪዳን ብቻም አይሆንም። መጀመሪያ ቃል ኪዳኑ የሚገባው ላመኑት ነው ብያለሁ አይደል? እየሰማችሁ ነው አይደል? ላመኑት ነው ቃል ኪዳኑ የሚገባው። ያ ቃል ኪዳን ግን የሚጠቅመንና የሚረዳን ከኛ የሚጠበቅብንን ስናደርግ። አንድ ሰው እንደ ሃይማኖት የሚጠበቅበትን ነገር ሳያደርግ ቃል ኪዳን ብቻውን ይፈውሰኛል የሚል ከሆነ ይሄ ከሃዲ ነው። ይሄ አታላይ ነው። ይሄ ሸዋጅ ነው። እንደዚህ አይነት ቃል ኪዳን የለም። የ40 ቀን ትሆናለህ፣ እንደዚህ ኃጢአት ይሰራ ይላል፣ እንደዚህ 10 ትውልድ እምርልሃለሁ የሚለው የሚሰራው ሰውየው ከሱ የሚጠበቅበትን አድርጎ እና ቃል ኪዳኑ የተገባበት ቦታ ሲሄድ ምን ያገኛል? ቅዱሱ ቃል ኪዳን ስለተገባለት እዛ የሄደውን ሰው እግዚአብሔርን ትእዛዙንና ሕጉን ወደ ማክበር ንስሐ ወደ መግባት እንዲመጣ ቅዱሱ ይረዳዋል። ያን ሰው የሚሄደውን ሰው እየሰማችሁ ነው። የሚሄደውን ሰው እዚህ ገዳም መጥቶ የተሳለመውን ሁሉ ይቅር እልልሃለሁ ለምሳሌ የሚል ቃል ኪዳን የተገባበት ቦታ ቢኖር አንድ ሰው እዛ ቃል ኪዳን የተገባበት ቦታ ቢሄድና ሄዶ ከመጣ በኋላ ዘና ፈካ ብሎ የሚጨፍር እንደፈለገ የሚሆን ከሆነ ቃል ገብተህልኛልና ቢጨፍርም ቢገልም ቢያመነዝርም ቢክድም በቃ መጥቷል ማረው የሚል ነገር የለም ማለት ነው። እየሰማችሁ ነው። ይሄ ክህደት ስለሚ ሰውየው ቢክድም ምክንያቱም ቤተክርስቲያን መጥቶ ቃል ኪዳን የተጋውን ያው የትም ቃል ኪዳን የተገባበት ሄዶ ከመጣ በኋላ እኮ ጴንጤ የሚሆን ብዙ ነው፣ ኤቲስት የሚሆን ብዙ ነው። እነዚህ ላይ አይመለከትም። ሰውየው የሚጠበቅበትን እስካላደረገ ድረስ የተገባው ቃል ኪዳን አስገድዶ ምንም ሁን አንድ ጊዜ መታሃልና ትድናል የሚል ይሄ ምንድነው የሚባለው ጀነራል ምንድነው ዴስቲኔሽን የለም፣ ውሳኔ የለም ማለት ነው። ቃል ኪዳኑ የሚረዳን እግዚአብሔር ድህነት እንዲሰጠን የሚያደርገውን ስራ እንድንሰራ ያነሳሳናል። ቃል ኪዳን የተገባበት ቦታ ስንሄድ ቅዱሱ ይረዳናል። ቃል ተገብቶለታል። እባክህ ጌታ ሆይ ኃይል ስጠው ምናምን እያለ ማለት ነው። እያመነዘረ ነው እኮ እኔ ጋር መጥቷል። ቃል ገብተህልኛል እኮ ይህንን ሰው ከማመንዘር እንዲወጣ ንስሐ እንዲገባ ወደ ስጋ ደሙ እንዲመጣ አድርገው ልቡን ክፈተው እያለ እግዚአብሔርን ያ ቅዱስ ቃል ኪዳን የተገባለት የሄድንበት ቦታ ቅዱስ እግዚአብሔርን ሳያቋርጥ ይለምነዋል። መልሰው እያለ ያ ሰው ግን አይ በቃ አልመለስም ብሎ ከዘጋ ግን እንኳን ቅዱሱ እግዚአብሔርም አያድነው። እየሰማችሁ ነው የምናገረው? እግዚአብሔርም አያድነው አስገድዶ ማዳን ስለሌለ ማለት ነው። ስለዚህ ቃል ኪዳንን ከወንጌል አቃርናችሁ እንዳታስቡ። በጻድቅ ስም ቀዝቃዛ ጽዋ ውሃ የሚያጠጣ የጻድቁን ዋጋ ያገኛል በወንጌል ተብሏል አይደል? ያ ግን የሚሰራው ከሱ የሚጠበቅበትን ምንም ነገር ሳያደርግ በጻድቅ ስም ቀዝቃዛ ጽዋ ውሃ ስላጠጣው ብቻ ሌላ እኔ ሳላምን መልካም ስራ ሳልሰራ በዝች ብቻ አድናለሁ ብሎ ይሄን የሚያደርግ ሰው ካለ ግን አይድንም። እግዚአብሔር ይቅር በለኝ ኃጥእ የሆንኩትን እኔን ቃል ኪዳን ገብታል ይኸው በቅዱስ ስም ዘክሬያለሁ መልካም እንድሰራ ለንስሐ እንድበቃ እያለ ራሱን ዝቅ እያደረገ ሲያደርግ ኃይለ እግዚአብሔር ረድኤተ እግዚአብሔር እያገዘው ወደ ንስሐ ወደ ስጋው ደግሞ ይመጣል ይድናል። እየሰማችሁን አይደለም? እንጂ ከዚህ ውጭ ሆኖ አይደለም። የቅዱሳን ምልጃም ሲባል እንደዚሁ ነው ማለት ነው። የቅዱሳን ምልጃቸውም ያድናል ሲባል የቅዱሳን ምልጃ 6ኛ ደረጃ ላይ ነው ያለው። በደረጃ ከሆነ አንድ ሰው ሳያምን አንደኛ፣ ሁለተኛ ሳይጠመቅ፣ ሶስተኛ ቅባሜሮስ ሳይቀባ፣ አራተኛ ሳይቆርብ፣ አምስተኛ የንስሐ አባት ሳይኖረው፣ እነዚህ 5 ነገሮች የሌሉት ሰው በቅዱሳን ምልጃ አይድንም። ምንም አይጠቅመውም። እንደውም መርዞ ይወገዋል ሁሉ ማለት ነው። የሚጠቅመው መቼ ነው? እዚህ ውስጥ ሆኖ አምኖ ተጠምቆ ቅባሜሮን ተቀብቶ ስጋውን ደሙን ተቀብሎ ከዛ የንስሐ አባት ግዴታው ነው። የንስሐ አባት ኖሮት ንስሐ እየገባ መቼ ሰው ብዙ ኃጢአት ነው የሚሰራው።
ምንናዘዘው 1000 ሰርተን ምናልባት 4 5 ሊሆን ይችላል። ያ ሁሉ የኃጢአት ሸክምና ጥርቅም እግዚአብሔር ስለ ቅዱሳኑ ቃል ኪዳን በማናውቀው መንገድ ስለ ቅዱሳኑ ምልጃ ይቅር ይለናል። ያ እንጂ ከኛ የሚጠበቀውን ነገር ሳናደርግ ለምሳሌ አባ ማርቆስ የተባለ ባህታዊ አባት ምን ይላሉ? ሰዓት ስላለቀ ነው እንትን እያልኩ ያለሁት እና ምን ይላሉ እነዚህ አባት? አንድ ሰው አውቆ የሰራው አንድ ኃጢአት ቢኖር ያን ኃጢአት እያወቀ ለንስሐ አባት ባይናዘዝ 1000 አእላፍ ቅዱሳን ቢጸልዩለት እግዚአብሔር ያችን ኃጢአት ይቅር አይለውም ነው። የምናስታውሰውን በሙሉ መናዘዝ ይጠበቅብናል። ማመቻመች ምናምን አይሰራም ማለት። የቅዱሳን ምልጃ ንስሐን አይተካም ማለት ነው። ቅዱሳን ያማልዳሉ ስንል ንስሐን ይተካል ማለት አይደለም። ምልጃቸው ደግሞ ቅድም እንደተናገርኩት ነው። አብርሃም ለሶዶም ሲለምን አልነበረም? ቅድም አልነገርኳችሁ? ነግራችኋለሁ እኮ ኦሪት ዘፍጥረት ምዕራፍ ስንት ነው ያልኳችሁ? 18 ላይ 50 ጻድቅ ባገኝ አትምርምን አለው እግዚአብሔርን። እግዚአብሔር ምንድን ነው ያለው? እምራለሁ። 40 ባገኝስ እምራለሁ። 30 ባገኝስ እምራለሁ። 20 ባገኝ እምራለሁ። 10 ባገኝ እምራለሁ። አብርሃም በጻድቃን ስለ ኃጥአን ነው የሚለምነው። ኃጢአታቸው ደግሞ ቀላል አይደለም፣ ሰዶማዊ ናቸው። ምልጃውን ያቀረበላቸው በመርገም ዘመን ውስጥ ሆኖ ነው። እየሰማችሁ ነው አይደለም? በመርገም ዘመን ውስጥ ያውም በሰዶማዊ ግብር ለተያያዙ ሰዎች እግዚአብሔር ስለ 10 ጻድቅ ብዬ ሀገርን እመራለሁ እያለ ነው። ታዲያ ስለ ቅዱሳን ብሎ እኛን ይቅር አይልም? እግዚአብሔር ይላል አይልም? ቅዱሳን በእግዚአብሔር ዘንድ የማማለድ ሞገስ አላቸው የላቸው? በዚያ አውድ ማለት ነው። ሌላው ዘጸአት 32 ላይ ጨርሻለሁ። ትንሽ ነው የቀረኝ፣ ጨረስኩ፣ ጠቅልዬዋለሁ። ግን ዘጸአት 32 ላይ ይህም የመርገም ዘመን ነው። አብርሃም ለሰዶም ነው የለመነ። ሙሴ ደግሞ ጣዖት ለሰሩ ጣዖት ላመለኩ ለእስራኤላውያን ነበር የለመነ። ምን አደረጉ እስራኤል ይላል? ሙሴ ሲና ተራራ ላይ ወጥቶ ከእግዚአብሔር ጋር 40 ቀን 40 መዓልት እየተነጋገረ በተመሰጠበት ጊዜ ከዛ ሲመጣ እስራኤል አሮንን ጣዖት ስራልን ብለው ጣዖት ማምለክ ጀምረዋል። ታዲያ እግዚአብሔር ምን አለ? እነዚህን አጠፋቸዋለሁ አለ። ጣዖት አምልከዋል፣ አንተ ሌላ ህዝብ ላይ ሾማለሁ፣ አጠፋቸዋለሁ። ያን ጊዜ ይላል ኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ የተመረጠው ሙሴ ለእስራኤላውያን በእግዚአብሔር ፊት ቆመ፣ ይቅር በላቸው አለ። እግዚአብሔርም ስለ ሙሴ ሲል ለእስራኤል ራራላቸው ይላል። ምን ማለት ነው? በመርገም ዘመን ሆኖ ጣዖት ላመለኩ ለእስራኤላውያን ሙሴ እግዚአብሔርን ሲለምነው መቅሰፍት ሊመጣባቸው የነበሩ አካላት ከመቅሰፍት ድነዋል። ያውም በመርገም ዘመን የነበሩ እነ አብርሃም እነ ሙሴ ይህን ማድረግ ከቻሉ በምህረት ዘመን ያሉ ቅዱሳን ሐዋርያት፣ አሁን በዚህ ዘመን ያሉ ሰማዕታት የምናውቃቸው በአጠቃላይ ገድላቸውን ድርሳናቸውን የምናውቃቸው እነዚህ ቅዱሳን ከእግዚአብሔር ዘንድ ይቅርታን ሊያመጡ ይችላሉ አይችሉ የሚለው አጠያቂ ጉዳይ አይሆንም ማለት ነው። እየሰማችሁ ነው አይደል የምናገረው? ስለዚህ ነገረ ቅዱሳን ብዙ ሳይበዛ ባጭሩ ከብዙ ባጭሩ አይደል? ሰዓታችን መጥነን እንግዲህ ብዙ ነገር ነው ያለው፣ ግን ይህን ያህል ከተማርን ይበቃናል።